ዛሬ ሐቀኛ ኢትዮጵያዊነት የህዝብ ወገናዊነት ወንጀል በሆነበት ጊዜ አስራት አንተ ከኢትዮጵያዊነት በስተቀር ሌላ ወንጀል የለብህም። ዛሬ የኛ ምስክርነት ላንተ ያስፈልግም። አስራት ከሰማዕታት ጎን ቆመህ ግን የሞትክለትን ኢትዮጵያ እኛ ምድራውያኑ እንዴት እንደተቀራመትናት የምትጠይቀን፣ ገመናዋን እንዴት እንዳረከስነው የምታጋልጠን፣ በጦርነት አለንጋ ገላዋን እንዴት እንደገነጣጥልናት የምትመሰክርብን አንተ ነህ። ኢትዮጵያ ጉዳይ ነው የምንል ዜጎች ሁሉ ዛሬ ከዚች መራራ ጥያቄ እንደማናመልጥ የምትመሰክርብን አንተ ነህ። አስራት ዛሬ እንደሚባለው በሐረርጌ ድሬዳዋ ልጅነትህ ወይም በመንዜነትህ ወይም በሸዋነትህ ወይም ስለ አማራነትህ ሳይሆን ለቁርጠኛ ኢትዮጵያዊነት ነው ዛሬ መላው የኢትዮጵያ ልጅ እጅ የሚነሳ። አምባገነንነትን ታግለህ እኩልነትን በማራመድህ፣ ጦረኝነትን ታግለህ ሰላማዊነትን፣ ዘረኝነትን ታግለህ ኢትዮጵያዊነትን፣ ጨቋኝነትን ታግለህ አንድ ሰው አንድ ድምጽ የሚለውን ዲሞክራሲያዊ መርህ በማራመድ ነው ዛሬ መላው የኢትዮጵያ ልጅ የሚነሳ። ዛሬ በአንደኛው ሳይንሳዊ ዘመነ ምጥቀት መግቢያ በር ላይ ማኪያቬሊ ያረጀሽ ሾተል እንደ ጲላጦስ የህዝብን ጀግና ለሞት አሳልፎ ሰጥቶ እጅ መታጠብ በህዝብም ፊት ከተጠያቂነት ከታሪክም ፊት ከኃላፊነት ማናችንም አንድንም። ሎሬት ጸጋዬ ገብረመድህን ግንቦት 7 ቀን 1991 ዓ.ም ዋሽንግተን አካባቢ ፓቶማክ ሚልስ በኤልተን ቤተክርስቲያን ቨርጂኒያ የፕሮፌሰርን አስከሬን ለመሸኘት ምርኩዝ ይዘው በሰው ተደግፈው ያቀረቡት ሕያው የስንብት ቃል። ዶክተር አስራት ወልደየስን ሞት የሰማሁት በታላቅ ሐዘን ነው። ይህ ተሰጥኦ ያላቸው ቀዳጅ ሐኪምና ሆሮ የኢትዮጵያ ልጅ ሊረሳ የማይችል መልካም ተግባር አርያ ቅርስ ትተውልናል። ዶክተር አስራት ለዲሞክራሲ ምስረታ ጥርጊያውን በሚከፍቱት በሰላም በሰብአዊ መብት ጥበቃና በመድበለ ፓርቲ ማመን ብቻ ሳይሆን ጤንነታቸውና ሕይወታቸውን ሰጥተውላቸዋል። ስለዚህ በተባበሩት መንግስታት ድርጅት ስም ልባዊ ሐዘንን ለቤተሰቦቻቸው እንዳስተላልፍ ይፈቀድ። የዶክተር አስራትን አርአያ በምሳሌነት እንከተላለን። የቀድሞው የተባበሩት መንግስታት ዋና ጸሐፊ የነበሩት ኮፊ አናን ስለ ፕሮፌሰር ከተናገሩት መካከል በሀገርም በዓለም መድረክም የተከበሩት እኚህ ታላቅ ሰው ለሕዝብ መብት መከበር ባሳዩት ቁርጠኝነት የተሞላበት እንቅስቃሴ ምክንያት በገዢው ኃይል ህወሓት መዳፍ ውስጥ ወድቀው ተገቢውን ሕክምና ሳያገኙ መሞታቸው ብዙ ሀገር ወዳድ ኢትዮጵያውያን የእግር ውስጥ እሳት ሆኖ እያንገበገበ ይገኛል። የተሰውለት ሕዝብም አስራት ሕይወታቸውን ቤዛ ያደረጉለትን ዓላማዎች በማስታወስ በሕይወት ዘመናቸው ያከናወኑትን መልካም ስራዎቻቸውን በመዘክር ላይ ይገኛሉ። ሰሞኑንም በለንደን ከተማ የፕሮፌሰር 16ኛ የሙት ዓመታቸውን አስመልክቶ ግንቦት 9 ቀን 2007 ዓ.ም በኢትዮጵያ ተራድኦ ማህበር ድርጅት አዳራሽ የፕሮፌሰር አድናቂዎችና የዓላማቸው ተከታዮች በተገኙበት የተለያዩ ዝግጅቶች ተከብረዋል። በዝግጅቱም ኮማንደር አሰፋ ሰይፉ ከፕሮፌሰሩ ጋር በነበራቸው የጓደኝነት ህይወት ፕሮፌሰር አስራትን ለሰው ልጅ ያላቸውን ደግነት፣ ሙያቸው ያላቸውን ታታሪነት እንዲሁም ለሀገራቸው የነበራቸውን ጥልቅ ፍቅር እያነሱ እንባና በሲቃ ሆነው ለታዳሚው አቅርቡ። በመቀጠልም የራስ አንዳረጋቸው መሳይ ልጅ ወይዘሮ ወይና አንዳረጋቸው ፕሮፌሰሩ በንጉሱ ዘመን ንጉሳውያን ቤተሰብ ሐኪም በመሆን ሙያቸውና በደግነታቸው ተቀባይነት የነበራቸው የተከበሩ ሰው እንደሆኑ ገልጸዋል። በማስከተል ተናጋሪ የነበሩት አቶ ጌታቸው አለማየሁ ከሞረሽ ወገኔ ሲሆኑ በፕሮፌሰር አስራት ዙሪያ የተጻፉ ማስታወሻዎችንና የተለያዩ ጥናቶችን በማገላበጥ ልጅነት ከቄስ ትምህርት ቤት ጀምሮ ለቀለም ትምህርት የነበራቸውን ችሎታ በመግለጽ ትምህርታቸው ባሳዩት ጉብዝናና ፍጥነት በግብጽ እስክንድሪያ ዩኒቨርሲቲ እንዲሁም ከዚያም በእንግሊዝ ኤድንበራ ዩኒቨርሲቲ በመግባት በትምህርታቸው የሄዱበትን ጉዞ በማብራራት እስር ያበቃቸውን የኢትዮጵያዊነት አትንኩ በማለት ያሳዩት እምቢተኝነት ሕይወታቸውን እንዳሳጣቸው ጠቅሰዋል። ህወሓት ውስጥም ጥርስ ውስጥ ያስገባቸውን 1983 ዓ.ም ኢህአዴግ መንግስት ያቋቋመው ስብሰባ ሲጠራ አዲስ አበባ ዩኒቨርሲቲ ማህበረሰብን በመወከል ተገኝተው ባደረጉት ተቋሙ ንግግር ሀገርን ለማስገንጠል ውክልና ተሰጥቶኝ አልመጣሁም፣
በማለት ያሳዩት ተቃውሞ ህወሓት እጅ ለመውደቅ ሰበብ ሆነ በማለት በሞታቸው ተጠያቂ ህወሓት ነው ብለዋል። በተጨማሪም በዝግጅቱ ተሳታፊ ከነበሩት መካከልም ዶክተር ወንድሙ መኮንን በፕሮፌሰር እጅ ታክመው የዳኑ የፕሮፌሰር የቀደመው ተማሪ ለፕሮፌሰር ታላቅነት ምስክርነታቸውን ሰጥተዋል። የፕሮፌሰሩን ሕያው ስራዎች የሚያስታውሱ ታላቅነታቸውንም የሚመሰክሩ የተለያዩ ስነ ግጥሞች ለታዳሚው ቀርበዋል። ጥሪያችንን አክብራችሁ በመምጣታችሁ በጣም እናመሰግናለን። በእውነቱ ስላስጠበቅናችሁ ይቅርታ እንጠይቃለን። ወደ ዋናው ፕሮግራማችን ከመግባታችን በፊት በፋሽስቱ ወያኔ በግፍ ለተገደሉት ለፕሮፌሰር አስራት ወልደየስ እና በቀብራቸውም ላይ ለተገደለው እንደዚሁ በግፍ ለተገደለው ለወጣት አለማንተ መልሰው እና ከዛን ጊዜ ጀምሮ እስካሁን ድረስ በአይሲል እስከ ተገደሉት 28ቱ ወጣቶች ላሉት ኢትዮጵያውያን በሙሉ የ2 ደቂቃ የህሊና ጸሎት እንድናደርግ እጠይቃችኋለሁ። እናመሰግናለን። የዘውዱን ስርዓት እኛ ፍርሰን ጠበቅናቸው። በእነሱ መሰሪነት በተማሪው ትግል ውስጥ ገብተው ሻዕቢያዎች ተማሪው ዘውዱን ነቅንቆ እንዲጥል እድል ሰጡ ሳያውቁ። ከዛ በኋላ እንደገና እነሱ የተረፈውን አማራንና ኦርቶዶክስ ክርስቲያንን ደግሞ በድፍረት አከርካሪውን ሰብረነዋል እያሉ በሉት እያሉ እነሱም ከሚገሉት በላይ ለሌሎቹ እየከሰከሱ ዛሬ በማምከል በቀጥታ በመግደል ከስራ በማፈናቀል በማሰደድ የአካባቢ በማፈናቀል ይሄን ሁሉ ግፍ እየፈጸሙበት ነው። በድሎ ወይም ገዢ ሆኖ አይደለም። መንግስቱ ኃይለማርያም እነሱ የገለበጡት አማራ ሆኖ አይደለም። አፄ ኃይለ ሥላሴ አማራ አይደሉም በሙሉ 50% ኦሮሞ ናቸው። 25% ብቻ ነው አማራ። 25% የጉራጌ ዘር ነው ያላቸው። በዚያ ደረጃ እንቁጠር ከተባለ ከዛ በፊትም ከሄድን ንግስት ዘውዲቱ ናቸው። ንግስት ዘውዲቱ ሙሉ በሙሉ አማራ አይደሉም። ኢያሱ ናቸው አይደሉም። ሌላም እያልን እየቆጠርን ከሄድን አማራ ንጉስ ወይም ገዢ አናገኝ እንችላለን። አይደለም ብቻ አማርኛ ስለተናገሩ እና አማራ የሚባለው ነገድ ለኢትዮጵያ አንድነት ይቆረቆራልና እሱ ነውና የሱ አይዲዮሎጂ የሆነው ኦርቶዶክስ ክርስቲያኒቲ ነው ይሄ ሁሉ የሚያደርገው የሚለው እምነት ይዘው ስለመጡ ነው በአማራው ላይ ያለው እና አማራው የሚያደርገው ትግል አሁን ለስልጣን አይደለም፣ ህይወቱን ለማሳደር ነው፣ ለሰርቫይቭ ለማድረግ ነው። እልቂት ታውጆበታል። 5 ሚሊዮን አማራ እነሱ ከገቡ አልቀዋል። ይሄ ዝም ብሎ ፕሮፓጋንዳ ሳይሆን በዳታ የተመዘገበ እነሱ 0.5 ሚሊዮኑን አምነዋል ራሳቸው በፓርላማ እነሱ ካቀረቡልን ዳታ ነው። ሌላው ስታቲስቲክሱን ስንከታተለው የተገኘ እንትን ነው ዳታ ነው። ያቶ ተክሌን እንትን ኢንተርቪው ካዳመጣችሁ በትክክል ታገኙታላችሁ እና ይሄ ነው። ስለዚህ አማራው የመደራጀቱ ጉዳይ ለስልጣን ለመሄድ አይደለም፣ ለሰርቫይቫል ነው። ሌላው ህብረተሰብ ሊሰጋ ይገባው፣ እንዲያውም ያግዘው ይገባል። አማራው ያግዘው ይገባል እንዳይጠፋ። እንደዚህ ለአንድነት ጠበቃ የሆነ ህዝብ ካለ ወያኔ የሚፈራው እንዴ ያ ህዝብ ያ ለአንድነት ጠበቃ የሆነ ህዝብ እንዳይጠፋ ሌላውም ህብረተሰብ አብሮ ሊያግዘው ነው የሚገባ እንጂ እንዴት አማራ ይደራጃል እየተባለ
በጥያቄው ምልክት ውስጥ እንዲገባ አያስፈልግም። አማራው ህልሙ ምኑም ኢትዮጵያዊነትና የኢትዮጵያ አንድነት ነው። የሚያሰጋ አይደለም። የአማራው መደራጀት ምንጊዜም ኢትዮጵያን አንድነት ለማስጠበቅ የቆመ ድርጅት ካለ አማራውን ግንባር ቀደም አድርጎ መያዝ አለበት፣ ማቀፍ አለበት። ለምን ቢባል አማራ ከኢትዮጵያ እና ከኢትዮጵያ አንድነቶች ምንም ህልም የለውም። አመሰግናለሁ። ከፈቀዳችሁልኝ ወደ ግጥም ያልገባ። የዛሬ 16 ዓመት የተጻፈ ግጥም ነው። ምናልባት ወቅታዊ ላይሆን ይችላል፣ ግን በወቅቱ እሳቸው በሞቱበት ጊዜ የተጻፈና ኢትዮጵያን ሬጅስተር ላይ በወቅቱ የወጣ ነው። ደም በደም ይጠራል። እነርሱ ምን ፈርተው ይሄው አደረጉት፣ አስራትን ገደሉት ልክ እንደፎከሩት። ሬሳው ካልሆነ አይወጣም እንዳሉት ገድለው አስረከቡን ሬሳውን ጣሉት። ደሙን የሚመልስ ወንድም ስላጡበት እንደማይረቡ አይተው አብረውት የቆሙት። እኔ በሞትኩ እንጂ ኖሬ የማልጠቅመው አስራት እንዴት ሞት ቀዶ የሚጠግነው ልቅ እንዴት ይሞታል ህይወት የሚዘራው ለሱ እንዴት አነሰ ለሌላ የሚሆነው መላክ ያወጣዋል ስምን እንደሚሉ አስራት ቤዛ ሆነው እዳችን ከፈሉ። ወገን ተጠያየቀ ምንድነው ምክንያቱ ወያኔ ወጋው አልድንም ማለቱ አመጣንዴ ወዩ ጥላ ወጊ መክሰፍ ወይስ ከሐኪም ሐነር ቀስሟል ልዩ ትምህርት ሰውን ጠቅ አድርጎ የሚጨርስበት ሐቁ ይህ ካልሆነ ሌላ ምን ይሆናል? እስር ቤት የገባው አብዛኛው ሲታመም ብዙ ሰው አልቋል። ተውት አስራት ይሙት እስቲ ረፍበት ትከሻው ተልጧል ግፍ ተጫነበት አይኑም ዝሃዝ ግቷል ብቻውን በሜዳ ወንድ የፈለገበት ፈልጎ አስፈልጎ ሰው ስላጣ ከምድር አስራት ሰማይ ወጣ ከቴዎድሮስ ሊመክር ከዳኛው ሊወያይ ከባልቻ ሊመክር ከበላይ ዘለቀ ከአቢሳ ሊመክር እጅግ አስጨንቆት የኢትዮጵያ ነገር በጣም አሳስቦት የዚህ ትውልድ ነገር አስራት ረቂቁ አስራት ጸሎተኛው ለሀገሩ ሲያስብ እንቅልፍ የማይወስደው ቃለ ክርስቶስን ከአምላክ ወርሶ አምጥቶ ከመላእክቱ ጋር ፈልጎ አገናኝቶ ሊያወጣን ነበረ ከሲኦል ጎትቶ። ይሄ ሚስጥር ነው፣ አይገባችሁም። ቃለ ክርስቶስ ማን ነው መላእኩ ማን ነው የሚለው ቃለ ክርስቶስ የፕሮፌሰር አስራት የኮድ ስም ነበር ከአንድ ሰው ጋር የሚገናኙበት አባ መላኩ ከሚባሉ ሰው የኮድ ስም ካላቸው ጋር አባ መላኩ ጀነራል ኃይሌ መለሰ ነበሩ። ይሄ ሚስጥር ስለማቅ ነው እኔ በወቅቱ እና ከሳቸው ጋር እየተገናኙ ጀነራል ኃይሌን በሰሜን ምዕራብ ኢትዮጵያ የሚያደርጉትን እንቅስቃሴ እንዲበረቱ አስራት በዚህ ኮድ ተለዋውጠው ስራ ይሰሩ ነበር። ይሄን አውቃለሁ። ገና ምን ያደርጋል ሳጥናኤል ቀደመው እቅዱን ህልሙንም አሰረካከለው ማን አለብኝ ብሎ እስር ቤት ገደለው። ወያኔ ቀለደ በጣም አሾፈብህ ሬሳ አሸክሞ ፈታውልህ አለህ። ግድ የለም ይጨምር ደጋግሞ ይበድል ይዘገያል እንጂ መች ይረሳል በደል ግና እርሱን አያርገኝ ቀኑ ዘንበል ሲል አስራት እንኳን ሙቷን ቀዶ የሚጠግነው አስራት እንኳን ሙቷን ህይወት የሚዘራው ጀግናው እንኳን ሙቷን አማራን ያዳነው አስራት እንኳን ሙቷል ለአንድነት የቆመው በሱ ልክ ስመዘን ፍጹም የማረበው የኔ ልኑር ማለት ከቶ ለምንድን ነው? እኔ ስመኖር በቃኝ ህይወቴን ጠላሁት አስራት ሊቆ ሲሞት ቁጭ ብዬ ያየሁት። ወገን አታልቅሱም የመንደረት መምታት የምን እንባ ማፍሰስ እልልታ ነው እንጂ ፉከራ ነው እንጂ ለጀግና አይለቀስ። ይልቅ ፎክሩለት ዘራፍ በሉለት ድምፅ ከፍ አድርጋችሁ እንዲህ በሉለት። ዘራፍ አስራት ወልደየስ ለወገን ችግር ፈጥኖ የሚደርስ የአማራንም ባቀድሞ የሚያብስ ህይወቱን ለህዝብ ወስዶ የሚለግስ አዋራው ጤሰ ጋለ መሬቱ አስራት ወልደየስ የዋለበቱ ወያኔን ለህዝብ ያሳጣበቱ እንኳን እናቱ የወለደችው አማቱ ኮራች የተጋባቸው እንኳን ኢትዮጵያ የወለደችው አፍሪካ ኮራች በሩቅ ያወየችው አስራት ጀግና ነው ማን ነው ያለው ሟች አንድ ብቻውን ወያኔን ወጋች። አስራት ወልደየስ አልሞተም ገና ስጋው ቢለየን ስራው አለና ሺህ አስራት ሆኖ ይመጣል ገና 50 ቢወለድ 50 ነው ጉዱ አስራት ወልደየስ ይበቃል አሉ። ዘራ በሉለት ምንድነው ለቅሶ አስራት ወልደየስ ለኛ ምሰሶ
ማልቀስ ካለብህ አልቅስ ለራስህ የታሪክ ዕዳ ለተጫነብህ ለሀገርህ ቀርቶ ለሆድህ ላደር ማልቀስ ካለብህ አልቅስ ለቀሩት በአስራት መጫሚያ መግባት ላልቻሉት ትግሉን ቀልብሰው ላሽመደመዱት የአማራውን ሕዝብ አንገት ላስደፉት ወያኔ ብያ ሄደው ለገቡት የአስራትን ገዳይ ጫማ ለላሱት አታልቅስ ለአስራት አስራት ሕያው ነው ማልቀስ ካለብህ አልቅስ ለቀሪው ሆዱን ሲያሳድድ በቁም ለሞተው ለአስራት ይፎከራል ላንተ ይለቀሳል አንተማ ምን ሰርተህ ላንተ ይፎከራል አስራት ስዳ ከፍሎ ተርፎት አበድሯል አንተ ግን እስካሁን ምን አበርክተሃል ሕይወትህን ለመስጠት ዝግጁ ሆነሃል ጨርቄን ማቄን ሳትል ቆርጠህ ተነስተሃል አንተ ጉደኛ ትውልድ ታጠርክ በምክንያት ከቶ ለኢትዮጵያ ምን አደረክላት ከጠላት ወግነህ አብረህ ደማት አሊያስ እንዳስራት ሕይወትህን ሰጣት ወይስ ወስነሃል በልተህ ልትሞትላት የማያልቅብህን የሰጠህ ምክንያት ጊዜው መቼ ይሆን ጥቃት የሚገባህ አድጊ ፈሪ መባል የሚያንገሸግሽ መሪ ማሳሰሩ መሪ ማስገደሉ መሮህ የሚበቃ እነ ዶክተር ታዬ እና አስራት ወልደየስ እነ ጸጋዬና እነ ኃይሌ መለስ ከዚህ ዝቃጭ ትውልድ ከዚህ ሆዳ አምላኩ እንዴት በአንድ መስፈርት አብረውት ይለፉ ጉድህ አንተ ትውልድ ፈተናው መጣብህ በቁም የፈተነህ ሲሞትም አልተወህም አስራት መጨረሻም የቤት ስራ ሰጠህ ጥቁር ደሙን ቀብቶ ታጥበህ አጥረዋለ ቆሽሸህ ከምትኖር ጥቁር ደም ተቀብተህ ደም በደም ይጠራል ተነስ ታጠብ ቆርጠህ ውስጥህ አሮ ከስሎ ከውጭህም ጎብጠህ ከምትኖር ዘላለም አፍረህ ተሸማቀህ ከእንግዲህ ምን ቀረ ምን ትጠብቃለህ በቃኝ ብለህ ተነስ ከእንግዲህ ወንድ ይውጣ ይሄ ካላስቆጣህ ካላቃጠለህ አንተ ሰው ሳትሆን እውነትም አድጊ ነህ ይልቅስ ተነሳ አምረህ ጨክነህ አንድ ባንድ እያለ ለቅሞ ሳይጨርስህ ጅቡ ከሚበላህ ተቀደስ በልተኸው ብሎ እንደተባለው በመጽሐፍ አበው ጅቡን ብለውና ስምህን ቀድሰው እስከ መቼ ድረስ ትኖር በሰው ታሪክ ትኖር በሰው ወኔ አርጅተህ ልትሞት ነው ሳትባል እንቶኔ እንዲህ ያለ የትውልድ አተላ ከመብቱ ይልቅ ለሆዱ ያደላ ለፍሬ የማይሆን ከቋት የማይሞላ ከጥላቶቹ ጋር ባንዱ ነው የሚበላ አንተ ጉደኛ ትውልድ በምክንያት የታጠርህ ምንድነው ምላሽህ ምንድነው ውሳኔ ገድለህ ትሞታለህ ወይስ ትኖራለህ ጥቁር ደም ተቀብተህ ዘላለም ቆሽሸህ አንገትህን ደፍተህ ሁሌ ተሸማቀህ በፍርሃት ቆፈን ሁሌ ተቀብድደህ ራስህን ሳትሆን እንዴት ትኖራለህ አንተ ጉደኛ ትውልድ በምክንያት የታጠርህ መቼም አይታክተኝ እስኪ ልጠይቅህ አንተም መልስ አታጣ ምክንያት ብዙ ነህ የሽመልስ ዘውዴን የአስራት ወልደየስን የሌላም የወገኖችህን በፋሽስት ወያኔ የተገደሉትን ደም ትመልሳለህ ወይስ እንደ እንስሳ ከጥላቶች ጋር አብረህ ትበላለህ ይሄ ረፍት ነስቶህ ጥቁር ደም ከፍቶህ እምቢ በቃኝ ብለህ ለበቀል ካልወጣህ ጥቃት የማይገባህ የማይቆጠቁጥህ እነሱ እንደሚልህ እውነትም አድጊ ነህ የማትጎረብጥ የማትንፈራገጥ ገራማ ያለ አቅርብ ትከሻህን ተዘጋጅ ለሸክሙ ቀርበዋል ሊጭኑህ እኔ ግን በቅቶኛል እጅ ብሎኛል አስራት መገበሩ ወንድም መገበሩ እጅግ በዝቶብኛል ቃል ለምድር ለሰማይ በቃኝ ቆርጫለሁ አንዱን የአስራት ገዳይ ይዤው እሄዳለሁ ደም በደም ታጥቤ እድፌን አጠራለሁ ፕሮፌሰር አስራት ወልደየስን እንግዲህ ሁላችሁም ታውቃላችሁ ታወቁ የሕክምና ባለሙያ ናቸው ወደ ታሪካቸው ውስጥ አልገባም ተናጋሪዎች ራሱን አስችሎ የሚናገሩ ስላሉ ግን ዛሬ 16ኛ ዓመት የሙት ዓመት ለምንድነው ማክበር ያስፈልገ የሚለው እንደው ተቆም አድርጌ ጋባዥ እንግዶችን ጋብዛለሁ ኢትዮጵያንና የኢትዮጵያን ታሪክ በማጥፋት ላይ ያለው ወያኔ ሀገሪቱንና የኦርቶዶክስ ሃይማኖትን ብቻ ሳይሆን የአርበኞቻችንን ታሪክ እያጠፋና የሀገራችን ታሪክ እያጠፋ ስለሆነ እኛ የነሱ ወራሾች ልጆቻቸው በልህ
ይሄንንም አርበኞቻችንን ማስታወስ የግድ ስለሚል ነው። ማስታወስ ብቻም አይደለም፣ በመጥፋት ላይ ያለውን ህዝባችንና በመጥፋት ላይ ያለችውን ሀገራችንን መታደግ የግድ ስለሆነ የግድ መሰባሰብ ስላለብን ነው። ሞረሽ ወገኔ ዛሬ እናንተን አሰባስቦ ይህንን ቀን ለማሰብ የተገደደው። ዛሬ በዓለም አቀፍ ሁኔታ ነው የሚከበረው። በዓለም ዙሪያ የፕሮፌሰር አስራት ወልደየስ የ16ኛ የሙት ዓመት ይከበራል። አሜሪካ በጣም በደመቀ ሁኔታ ነው የሚከበረው። ካናዳም ሌሎችም ሀገሮች ይከበራል እና እኛም እዚህ ለንደን ውስጥ እንደዚሁ ይህንን አክብረን ለማዋል ፈልገናል። የመጀመሪያ ተናጋሪ ሆነው የተጋበዙት አባታችን ኮማንደር አሰፋ ሰይፉ በፕሮፌሰር አስራት የህይወት ዙሪያ ንግግር ያደርጉልናል። ኮማንደር አሰፋ፣ አመሰግናለሁ። አይ ግደል ያክብርልኝ ነው። ዛሬ ይቀመጡ ኮማንደር፣ ይከብደናል። ሰው አልወድቅም። እንደምታውቁት ብዙ ቦታ አንዳንድ ንግግር አድርጌያለሁ ለብዙ ዘመናት። እንዳሁኑ የከበደኝ ምናልባትም ፕሮፌሰር አስራት በመጠኑ ስለማውቀው ሊሆን ይችላል። አንድ በሰውነቱ በማንነቱ፣ ሁለት በወደር የለሽ አገር ወዳድነቱ፣ ሶስት በባለሙያነቱ በቆራጥነቱ እና ለንግግሬ ቅደም ተከተል ለማስያዝ በዚያም መሰረት ለመናገር ከትናንት ከሰዓት በኋላ ጀምሬ ብዙ ሞከርኩ፣ አቃተኝ። አንዳንድ ነጥቦችን እንኳን እንዳረሳቸው ብዬ ጫጫርኩ እንጂ በቅደም ተከተል ልመጣው አልቻልኩም። እስቲ እኔ እሱን ለማወቅ የቻልኩባቸው ሁኔታዎች በመግለጽ ጀምርላችሁ። እሱ ልዕልት ፀሐይ ሆስፒታል ነበረ። በኋላ ዲሬክተርም ሆነ። እኔ የባህር ኃይል ገና ወጣት መኮንን ነኝ፣ እንደውም ውጭ መኮንን ነበርኩ መሰለኝ። በዚያን ጊዜ የሆስፒታሉ አስተዳዳሪ በጣም ጥሩ ጓደኛ ነበረና እሄድ ነበረ በረፍት ጊዜ። እዛ ተዋወቅን፣ ትንሽ ተላመድን። አንድ ቀን ስንጫወት አንተ እኮ 4 አይነት ባህሪ ነው ያለህ አልኩት። የእኛ ሳይኮአናሊስት ባህር ኃይል ውስጥ ደግሞ ይሄንንም ጀመራችሁ እንዴ አለ። እሺ ካልክ እስከጀመርክ ጨርስ። ምን አለ። ሁላችንም አለን፣ ብቻ ያንተ አንዳንዱ ቦታ ላይ አልኩት እኮ እሺ ቀጥል አለ። ካለቆች ጋር ስትነጋገር አይቼህ አላውቅም። እነሱን የምታነጋግርበት ሁናቴ፣ ከታላላቅ መኳንንትም ጋር ብዙ ጊዜ አላገኘሁህም። እነሱን የምታነጋግርበት ሁናቴ፣ ከጓደኞች ጋር የምትነጋገርበት ሁናቴ። 3 አልክልኝ አይደል? ታዲያ 4ኛው ምልክት ነው። ከጭፍሮች ጋር ምን ልትል ነው? 3ቱ ላይ ከሌላው ጋር ትመሳሰል ይሆናል፣ ግን 4ኛው ላይ ምን ልታመጣ ነው አለ። በጣም 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 ኮስታራ ትሆናለህ አልኩት። ምክንያቱም ነርሶቹንም ወጣት ሐኪሞቹንም አውቅ ስለነበረ ሳቅ ቃልና ለቸው አሳሳቅ
ሳይኮአናሊስት ለምን ይመስልሃል አለኝ። እሱንማ አንተ ልትነግረኝ። የለም አንተ ንገረኝ። በጭፍሮችህ ላለመደፈር አልኩት። ወደክ ጥሩ መተመተ ወደካል። ታዲያስ አልኩት። እንደምታውቀው የህይወት ነገር ነው እኛ ያለው የጤና ብቻ ሳይሆን የህይወት ነገር ነው። እኔ ለወጣት ዶክተሮችም ሆነ ለአስታማሚዎች በአጠቃላይ ኃላፊነት አለብኝ። እኔ እንዲያደርጉ የማዛቸው ነገር ለዚያ ህሙም ይጠቅመዋል ብዬ ነው። ያንን ነገር ሳያደርጉ እኔ ላልቼም ነው ለምን ብዬ ብል ይደጋገማል፣ ይለመዳል። በማዳን ፈንታ በሽተኛ ማብዛት ይሆናል። ይሄን እንዳልከው ይሄ አንተው እንዳልከው ጥሩ ተመልክተሃል። እንዴት እንዳየኸው አላውቅም። ለበሽተኞቼ ህይወት እነዚህ ሰዎች ደግሞ ከኔ ጋር ባሉበት ጊዜ ብቻ አይደለም ከሌላም ጋር በሚሰሩበት ጊዜ ልምድ አድርገውት ያንን ነገር ይዘው ይሄዳሉ። ለዚህ ብዬ ነው ብሎ አስተማረኝ። ወደ ሞት ወደ ወሰደው ነገር ላምጣችሁ። የዚህን ነገር ማጥብቃችሁ የምትከታተሉት እንደምታስታውሱት በኢትዮጵያ ላይ ሲፈረድ በቋሚ ጠላቶቿ አንድ ያ ውሳኔያቸው ያ ፍርዳቸው ሊጸድቅ ይችላል። ፕሮፌሰር አስራት እንደባግ ተናግረው ኢትዮጵያ ጸንታ የኖረችው በመስቀሏ በዘውዷና በአስተዳደሯ ነው ያለው። ዘውዷን አላዋቂ አወረደባት። መስቀሏን እንደምታውቁት አደረጉ። አስተዳደሩ ከአማራ ጋር የተያያዘ ነበርና አማራን ማጥፋት ላይ አተኮሩ። አይተው ውርደቱ ከብዷቸው መሯቸው አማራ እንዲሰበሰቡ ሲያደርጉ ተሰብሳቢዎቹ ፕሮፌሰር አስራትን በታዋቂነቱ ሰው ይከተለዋልም በማለት እንዲመራ ሲጠይቁት እኔ ሐኪም እንጂ የውትድርናውን የፖለቲካውን ነገር አላውቅም፣ ሐኪም ነኝ፣ በዚያም በፈለጋችሁት እዘዙኝ። እምቢ ያሉት ገባበት። አካል አድርገው ሁሉንም ታውቁታላችሁና አሩሲ ይደረግ የነበረውን ታስታውሳላችሁ። እናቶቻችን ነፍሰ ጡር ልጆቻችን ላይ የደረሰውን በመድገም ሰቀቀኑን አላስታውሳችሁም፣ እናንተም አትረሱት። ልክ ማዕድ ሲቋቋም የአሜሪካን አምባሳደርና የመረጃ ክፍል ኃላፊ፣ የእንግሊዝ አምባሳደርና የመረጃው ክፍል ኃላፊ ከመለስና ከኢሳያስ ብቻዎቻቸው ጋር አድርገው አድማ ጀመሩ። አንድ አስራትን እንዴት እንደሚያጠፉት አስራትን በተመለከተ ይሄ እግዚአብሔር ይስጠው አንድ ሰው መቼም ብዙ ጊዜ እናንተም ሊያጋጥማችሁ ይችላል። በምስጢር የተደረጉ ነገሮች ሁሉ ሾልከው የሚመጡበት መንገድ አለ። አንዲት ወረቀት እኔ ጋር ደረሰች። እግዚአብሔር ይስጠው ወንድማችን ሰጥቶኝ
እሷ ምን ትላለች? አስራት የልብ በሽተኛም ስለሆነ እልህኛም ስለሆነ እሱን አዘውትሮ ፍርድ ቤት በማመላለስና በማሰር ህይወቱ ያልፋል። ድርጅቱ ውስጥ እና ቅርንጫፎቹ ውስጥ የራሳችንን ሰዎች በአንድ ሳንወሰን እንግዛ፣ እንመስግ፣ የተነጋገሩባቸውን መዝገቦች ሁሉ እንውሰድባቸው፣ ሰዎቹን እንሰር የሚል ነገር ያወረቀት እጄ ገባ። ከዚያ አይሪሽ ሴንተር ስብሰባ ጠራው። ያን ጊዜ ፎቶኮፒ የሚደረገው 50 ሳንቲም ፒ ነበረ። አደረግኩና ሴራቸው ሲጋለጥ የሚል ነገር እሱ ስብሰባው ላይ ተናገርኩ። ሰውም እንዲገዛ እዚያ ከፈለገ ራሱ አንድም ሰው የገዛው የለም። ላሳጥረው አሰሩት። ታመመ። ታስታውሱ እንደሆነ ዶክተር ታዬ የመምህራን ማህበርም ታስሮ ነበረ። እንደ ግል ጉዳዩ ይዞ ተሟክቶ እዚያ ድረስም ሄዶ አስፈታው። ፕሮፌሰር አስራት የእንግሊዝ ሮያል ኮሌጅ ኦፍ ሰርጀንስ አባል ነበር። ሮያል ኮሌጅ ኦፍ ሰርጀንስ ኤድንበራ አባል ነበረ። ሮያል ኮሌጅ ኦፍ ሰርጀንስ ካናዳ አባል ነበረ። ኮሌጅ ኦፍ ሰርጀንስ ኦፍ ዩናይትድ ስቴትስ አባል ነበረ። አንድ የመምህራን ማህበር ጸሐፊ ይህን ያህል ከለፋ፣ እነዚህማ እጅግ የተከበሩና የታወቁ የቀዶ ጠጋኝ እንትኖች ይረዱኛል በማለት ደጋግም ጻፍኩላቸው። መልስም የሰጠኝ የለም። ዓርብ ዕለት በጠዋት ከአዲስ አበባ ተደወለልኝ። ደዋዩ ልጅ ወንዶሰን መንገሻ የኢትዮጵያ ብሔራዊ ባንክ ምክትል ገዢ የነበረና ለፕሮፌሰር አስራት ጥሩ ጓደኛ ወዳጅ ነበረ ነው። በዚያን ዕለት ፕሮፌሰር አስራት ለንደን እንደሚገባ፣ ዌሊንግተን ሆስፒታል እንደተያዘለት እኔ እንድቀበልና ጥበቃውን ነገር ፈልገው አለ። እግዚአብሔር ቸር ነው። መጣ። በወንበር መጣ። በአምቡላንስ መጣ። ከዚያም በወንበር ነው። ሲያየኝ የእሱ ፈገግታ የድሮው ነበር። እኔ ግን አልቻልኩም። አሳዘንኩት። አምቡላንሱን በር ከፍቼ እሱ ሲያየኝ ይጠብቀኝም ነበረ። ገናኛን እዚያ ሆስፒታሉ ደረስ ነው ቀድሰው ሐኪሙ ዋናው ሐኪም በእንግሊዝ ሀገር የታወቀ ሐኪም እስከ ማክሰኞ ድረስ ነው እንደዚህ የለም ነበር። ወደ ስኮትላንድ ሄዶ ነበር። ምርመራው ሁሉ ተደርጎ መልሱን እንደምታውቁት ሁሉም ነገር ይደረግና አዋቂዎች አይደሉም አይተው የሚወስኑት። ብዙ ሰው ሊያየው መጣ። ሁሉን ሰው ማስገባት ከበደኝ፣ ደክሟል። መጨረሻ ላይ ችግሩን ነገርኩት። ሊያይህ የፈለገ ሊያይህ የሚጓጓ ብዙ ነው፣ ግን አንተ የድሮ አስራት አይደለህም፣ ማረፍ ያስፈልግሃል። አያሴ ያለ እኔ እኮ ይሄን ያህል ጊዜ 4 ግድግዳና ጣሪያ ብቻ ነበር የማየው። ሰው እንደ እህል
እንደ ውሃ ምናልባት የሚበልጥ ይናፍቀኝ ነበር። ስለዚህ በተቻለ መጠን አለና የነበረበትን ሁኔታ እንግዲህ ተረዱለት። እዚሁም ሐኪም ቤት ነው ይባላል፣ ግን ሐኪምም ማያየው ሰው ማያየው ከእስር ቤት አይደለም ለማለት ብቻ ነበር። የኔን ደብዳቤ ያነሳሁት የአጋጣሚውን ነገር ነው እንጂ ቀደም ብዬ እንደነገርኳችሁ ያልሞከረ ኢትዮጵያዊ አለ ብዬ አላምንም። የኔ ደብዳቤ የሚለው እኛ በጎ ፈቃዳችሁን እንዲወጣ አድርጉልን እንጂ የአይሮፕላን ክፈሉልን፣ የሕክምና ክፈሉልን አይደለም። ወጥቶ እንዲታከም ብቻ ነው። በኋላ እንግዲህ የሐኪም መጣ። ሲገባ እኔም አብሬው ገባ። ሁሉ ሲወጣ ሁላችንም እንደምናውቀው የጤና ነገር የግል እንደሆነ አጥቻው አይደለም፣ ግን እስካለሁ ድረስ ያለበትን ሁናቴ ለሌላው የማስተላለፍ ግዴታ አለብኝ፣ ምስክር መሆን አለብኝ በማለት ነው። ዶክተሩ ሲመጣ በታላቅ አክብሮት Sir, I wish it were under different circumstances that we met. አስራትም ስለ ሰውየው ነበርና exactly my sentiments. Anyway, I still am very glad that we met አለውና የምርመራውን ውጤት ሲነግረው እዚህ ዋና ህዋሳት የሚባሉት ጉበት፣ ሳምባ፣ ልብ ምናምን የሚባሉት ነገሮች ከ23 መቶኛ 23% በላይ የሚሰራ አልነበረው። 23 መቶኛ አንዱም። ይሄን ብሎ ሲነግረው ነው አስራትን ነበር የማየው። ፊቱ ቅጭም አይልም፣ ምንም አይነት ለውጥ የለም ፊት ላይ እና መጨረሻ ላይ you know we can try to help you here አለው እና ወደ አሜሪካ መሄዱን ያውቅ ስለነበር and professionally I don't think you need to go that far አለው። Sir አለ አስራት, after all I am a product of this system. ኤድንበራ የተማረው and I know and respect this institution. The only reason that I want to go there is because my previous documents and history are there. Hello, ሐኪሙ አልተጋፋ ሄደ። ሐኪም ቤት ወደ መጨረሻው ጊዜ ከባዱ ችግር ምንድን ነው? ምንም የሚቀምሰው ነገር አይረጋለትም ነበር። ለእኔ ወንድም እንኳን በሕክምናው በሃይማኖትም ረገድ በጣም ሃይማኖተኛ ነበረ። በጣም ሃይማኖተኛ ጥሩ ክርስቲያን ነበር አውቃለሁ። በሱም እኔ አንተን ልመክር የሚገባኝ አይደለሁም። ሆኖም እባክህ አንድ ነገር ልለምንህ አልኩት። ምን አለኝ? ያለበትን ነገር አንተም ነግረኸኛል፣ ሐኪሞቹም ነግረውኛል። አዎ ምስጢር አዋቂ እነሱም አይደብቁም አውቃለሁ አለና ቀለደ። እንደዚህም ሆኖ እና መንፈስህ እንዳይደክም አደራ። አካልህ ካልበላህ መድከሙ ግዴታ ነው። መንፈስህ እንዳይደክም አደራ። ራሴ ያለ እንድሳቅ ሲል ይሰማኛል ባላየው። ምንም ቢሆን እኮ ሰው መሆኔን አትርሳ።
የመጨረሻ ድምፁ ይሄ ነበር። አስራት ባለሙያ ነው። በባለሙያነቱ የሚደነቃል የምለው በችሎታው ብቻ አይደለም። ሐኪሞች እንደምታውቁ ማንንም ባቻ ሊያክሙ ይምላሉ። ደርግ ለእንደሱ አይነት ምርጥና ብርቅዬ ቦታ ምክንያቱም የሱን አይነት የቀዶ ጥገና ችሎታ ያላቸው ብዙ አልነበሩ። ደግሞ የሕክምናው ትምህርት ቤት ዩኒቨርሲቲ ውስጥ ኃላፊ እሱ ነው። እሱን ወደ ጦር ሜዳ ላከው። እዚያ መቼም ቁስለኛ ማት አለ እነሱን ሲያክም ሲል በኋላ አንድ ጊዜ አንዱን አምጡት ሲል አይ እሱ በኋላ አላሉ። ለምን? እሱ ጠላት ነው የነዚያ ወገን ነው አለ። ባለጌ ወንድምህ ነው ሰው ነው። ደግሞ እንደዚህም መጥቶ እንዲህ ትላለህ ሁለተኛ አይደገምህ ብሎ ቅድሚያ ለሱ ሰጥቶ አከም። እንዲህ አይነት ቆራጥና እውነተኛ ሰው ነበር። እናመሰግናለን ኮማንደር አሰፋ። ኮማንደር አሰፋ ከግል እውቀታቸው ፕሮፌሰር አስራትን እስከ ስራቸው ድረስ እስከ ትግላቸው ድረስ አውስተውልናል። ፕሮፌሰር አስራት በሕክምና ሙያቸው የቤተ መንግስትም ሐኪም ነበሩ፣ የንጉሳውያን ቤተሰብ እና በዚያ ዙሪያ ያላቸውን ወይዘሮ ወይናብ ይገልጹልናል። ወይዘሮ ወይናብ አንዳርጋቸው የራስ አንዳርጋቸው መሳይ ልጅ ናቸው። በዚያ ዙሪያ ያላቸውን ተመክሮ እሳቸው ፕሮፌሰር አስራትን በሚመለከት እሳቸውም ደግሞ ያካፍሉናል። ጤና ይስጥልኝ። የኮማንደርን ከሰማሁ ወዲያ መቼስ በጣም አስቸጋሪ ነው የሚሆን። ግርም ነበር። እንዲህ ሰምቼ አላውቅም። በጣም የሚያስደስት ሁሉን ነገር ያካተተ ነበር። ትንሽ እንግዲህ እኔ እንዳሉት ከንጉሣዊ ቤተሰብ ከራሴ ደግሞ የነበረኝን በራሴ ከአባቴም በአባቴም የደረሰ ነገር ነበር። ስለሱ ነው የምነጋገረው። መጀመሪያ እባክሽን ተነጋገሪ ሲሉኝ በጣም ደንግጬ ነበር። እውነት በእንደዚህ አልችልም። በብዙሃን የተሰባሰበበት ችግር አለብኝ። በጣም ነው የምፈራው፣ ግን የቻልኩትን አካፍላቸዋለሁ። እና በንጉሱ እንግዲህ ያው ፕሮፌሰር አስራት በጣም ኢትዮጵያ ውስጥ የታወቁት ውጭም ሀገር የታወቁት ትልቁ ሐኪም ናቸው። እዚህም የተከበሩ እዛም የተከበሩ። ስለዚህ ንጉሱ ኦፍኮርስ መጀመሪያ ምርጫቸው እሳቸው ነበሩ ማለት ነው። ያው በጣም ያከብራቸዋል፣ ንጉሱም ያከብራቸዋል። በጣም በፍቅርም በማክበርም ነው የሚተዋወቁት። እና ከዛ በጣም የሚያሳዝነው እንግዲህ ያው ከእሳቸው ጋር ያው በሞቱበት ጊዜ ደርግ ፕሮፌሰርን አጣናቸው፣ ፈልገን አጣናቸው ብሎ እሳቸው ወደ ሶደሬ ልጃቸውን ትንሽ ነበር ይዘው ሄደው ስልክ እንኳን ሳይደውልላቸው አጣቸው ብሎ ተመልሰው ሲመጡ ዶክተራቸው ጠፍተው ሞቱ ብለው ነው ደርግ መናንስ ያደረገው። በዛ በጣም ሲቃጠሉ ትዝ ይለኛል። የንጉስ ቤተሰብ ሐኪም ይባላሉ እንጂ እንደምናውቀው ፕሮፌሰር አስራት የሁሉ መቼስ ማንም ሰው ብታገኙ ያላዳኑት፣ ያላከሙት፣ ያልፈወሱት ሰው የለም መቼስ። እኔ አንድ ፐርሰናሊ አባቴ አገረ ገዢ ሲዳሞ ነበር። በኢትዮጵያ በፈረንጅ 1965 መኪና አደጋ ወደ ክብረ መንግስት አዶላ የሚባል ሄዶ አጋጠመው። ከባድ ነበር። ሄሊኮፕተር ተልኮ ማንሳት ሲያቅተው ዶክተር አስራት ተልኮ መጀመሪያ ደርሶ ነፍሱን አተረፈ። እሱ ብቻ ነው የደረሰው ከአንድ ድሬሰር ጋር። በማግስቱ እኛ ሁሉ በማግስቱ ነው የደረስነው። ከዛ በሁለተኛው ቀን እንደገና በሄሊኮፕተር አንስተው አዲስ አበባ አምጥተውት
ትልቅ ኦፕሬሽን ፕሮፌሰር አስራት ከሌላ ጋር ተባብረው ብላድ ክሎት ነበረ አድነውት ያው ግን ውጭ ሀገር ስትል መሄድ አለበት መከታተል ሕክምና ተባለ። አንድ እንጃ 3 ቀን 4 ቀን በኋላ ወይ ሳምንት ይሆናል ወደ እንግሊዝ ሀገር አብሮ መጡ። እኔም መጥቼ ነበር። ፕሮፌሰር የሚገርመኝ ቀን እናያቸዋለን። ለምሳ ጊዜ በምግብ ጊዜ ጠፉብናል። ጊዜ አይጠፉብን፣ የትም አናገኛቸው። አውቀው በቃ እኛን እንትን ለማለት ያው ስራቸውን ሰሩ እንጂ ቢሞቱ አናገኛቸውም። አውቀው ይጠፋሉ። መጨረሻም ሊመለሱ ሲሉ እህቴ ያኔ ሲጋራ ያጨሱ ነበር። ወርቅ እንትን ገዝታ ላይተር ገዝታ እንኩ ስጦታ መስጋና ብሞት አሉ። በቃ አልቀበልም፣ በጭራሽ አልቀበልም፣ ሞቼ እገኛለሁ አሉ። እና በቃ እንዲህ አይነት ያወሳቸው ስራቸውን እና ትልቅ እኔ በጣም ወጣት ነበርኩ ያኔ ትልቅ ምሳሌ ነው የሆኑኝ። እኔ እንዲህ እምቢ ሲሉ በጣም ነው አዝነናል። ግን እንዴት አከበርኳቸው። እንደዚህ አይነት ሰው ያው ስራዬ ነው ነገሩ። እሳቸው ስራዬ ነው እንጂ ፋይበር አይደለም ለማንም የማረገው ነው ብለው አይነት ስለሆኑ በጣም ነው ያከበርናቸው። ከዛ እንግዲህ ያው ከዛ ብዙም ያው ከዛ ወዲያ እንደማውቃቸው በዚሁ ነው ማለት ይችላል። ያው የመላ አማራ እንትን ሲሆኑ ትንሽ እኔ ራሴም ደንግጬ ነበር። ለምን ዋናው ነው የማውቃቸው ፕሮፌሰር መቼስ በጣም ትልቅ ኢትዮጵያዊነት ስለሆነ ያስደነግጥ ነበር። ግን ያው እንደምናውቀው ኮማንደር እንዳለው ለሰው መብት ተከራካሪ ደፋር ስለሆኑ ነው እና ለዚህ የበቁትና መጨረሻቸውም እንደዚህ ተሰቃይተው ተጉላልተው ለሀገራቸው የቆሙ ሰው ስለሆኑ እኛም እንግዲህ ወደፊት የእሳቸው ምሳሌ እንዲሆነንና ወይም ደግሞ ምናልባት በእሳቸው ስምም አንድ ነገር ወደፊት ቢደረግ ጥሩ ይመስለኛል። እግዚአብሔር ይስጥልኝ። ፕሮፌሰር አስራት የህይወትና የትግል ዙሪያ አሁን ደግሞ አቶ ጌታቸው አለማየሁ ያቀርቡልናል። እኔ ፕሮፌሰር አስራትን በቀጥታ አላቃቸውም። የአንዳንድ ጓደኞች አስተማሪ እንደሆኑ አውቃለሁ። ያንን ልተው። ስለ ፕሮፌሰር አስራት የተጻፈ መጽሐፍ እንፈልግና በመጽሐፉ ጸሐፊዎች ምን እንደሚሉ እሱን ለተሰብሳቢው ሰው ብናቀርብ ምናልባት እንደው ኢንተረስት ይጨምር ይሆናል በሚል እኔ የማቀርበው እችን መጽሐፍ አንብቤ ነው። እቺ መጽሐፍ ነጸብራቅ ትባላለች። እኔ በጣም የወደድኩት ምዕራፍ 16 ነው። ምዕራፍ 16 እንደዚሁ ኢንተርቪው ነው። ኢንተርቪው ግን የፕሮፌሰር አስራት ዘመድ ናቸው፣ ሽማግሌ ናቸው፣ ናዝሬት ነው የሚኖሩት። መቼስ አነጋገራቸውን ይህን ምዕራፍ 16 ብታነቡት እንዴት ያሳዝናልም ያስደስታልም። እንደው ሰውየው ከ80 ወደ 90 ዓመታቸውን ይመስለኛል። ግን አእምሯቸው በጣም የጠራ በደንብ አድርገው ሁኔታዎችን የሚያስታውሱ ሰው ናቸው። ለምሳሌ ምን ይላሉ? አስራት የአክስቴ ልጅ ነው ይላሉ። እናቱን በጣም ወዳት ነበር ይላሉ። ያም ሆኖ ግን እሷ የሞተችው ገና ሕፃን እንዳለሁ ነው። አስራት እናቱን በደንብ ለይቶ የሚያውቃት አይመስለኝም ይላሉ። እንግዲህ አንድ መያዝ አለብን። ምንድነው ፕሮፌሰር አስራት በእናታቸው አላደጉም ማለት ነው። ይሄ በጣም ትልቅ ነገር ይመስለኛል። ከዛ አለፍ ብሎ ደግሞ ምን ይላሉ? ስለ ልጅነት ጊዜያቸው ስለ ፕሮፌሰር አስራት የልጅነት ጊዜ ሲናገሩ አስራት የተወለደው ሰኔ 12 ቀን 1920 ዓ.ም በአዲስ አበባ ከተማ ነው። ኮማንደርም ብለውታል። በተወለደ በ3ኛው ዓመት ከቤተሰቦች ጋር ወደ ድሬዳዋ ሄደ ይላሉ። እዚያው ድሬዳዋ ያለ የቤተ ክርስቲያን ትምህርት በመከታተል በ7 ዓመት ዕድሜው ዳዊት በመድገም ተመርቋል።
በ7 ዓመታቸው ዳዊት የደገሙ ይሄን እንግዲህ የቤተ ክርስቲያን ትምህርት የምታውቁ ሰዎች በዛ እድሜ ነው ብዙ ልጆች ዳዊት የሚደግሙት። አስተማሪው አለቃ ለማ ወልደ መስቀል ይባላሉ። በሬዲዮም ስማቸው ሲነሳ ሰምቻለሁ። የሚባሉት መርጌታ ነበሩ ይላሉ። እሳቸው ቢሆኑ በትምህርት አቀባበሉ በጣም ይወዱት እንደነበረ አስታውሳለሁ። የአስራት ብሪሊየንስ ከ7 ዓመታቸው በፊት ነው መምህሮቻቸው ያወቁላቸው። ይሄ የድንበራ ሰርጀን የድንበራ ዶክተር ምናምን ከመሆናቸው በፊት የዳዊት አደጋገማቸው፣ ሌላው ይሄ ቀለም ትምህርት የቤተ ክርስቲያን ትምህርት አቀባበላቸው በጣም ማለት የአስተማሪዎቻቸውን ቀልብ የሳበ ነበር ለማለት ነው። አስራት በጣም ጎበዝ ተማሪ ነበር ይላሉ ሰውየው። ዓመት ሳይሞላው ወንጌልን ከነቁጥር ከፍካሬ እስከ ነቢያት በመድገም ዲቁና ተቀብሏል አሉ። ዲቁና ተቀብለው ነበር ፕሮፌሰር አስራት። በእድሜው ሳይሆን በትምህርት ባሳየው ብልጫ የተማሪዎች አለቃ ነበር። እንግዲህ በዛን ጊዜ አለቃ የሚሆነው በእድሜ አይደለም በትምህርት ብልጫ ነበር። ይሄን አላቅም ነበር እኔ ለምሳሌ አላቅም። እኔ ተማሪ በነበርኩበት ጊዜ ትልቁ ተመርጦ ነው አለቃ የሚሆነው ነበር። ያን ጊዜ ግን ጎበዝ ተማሪ ነበር አለቃ የሚሆነውና አስራት አለቃ ነበሩ። በዛው በድሬዳዋ ከተማ በሚገኘው ፈረንሳይ ትምህርት ቤት ገብቶ ዘመናዊን ትምህርት ለመከታተል በመሰናዳት ላይ እንዳለ አገራችን በጣሊያን ትወረራለች። ጣሊያን መጣ። አሁን ትምህርታቸው ተቋረጠ። ለ5 ዓመት ትምህርታቸው ተቋረጠ። ጣሊያን ከኢትዮጵያ ነፃ ከወጣች በኋላ ጣሊያን ከተባረረ በኋላ ለ9 ወር ገና አገር እስኪረጋጋ ተብሎ 9 ወርም አልተማሩም ነበር። ያን ያህል ጊዜ ያለ ትምህርት ነበር የቆዩት። አባቱ አቶ ወልደየስ አልታየም የካቲት 12 ቀን 1929 ዓመተ ምህረት አዲስ አበባ ውስጥ በጠላት በአካፋና በዶማ በግፍ ከተጨፈጨፉት ብዙ ሺህ የነጻነት ሰማዕታት መካከል አንዱ ሆነው በግፍ ተገደሉ። ተመልከቱ እንግዲህ በልጅነታቸው እናታቸው ሞቱ። አባታቸው ደግሞ በየካቲት 12 ይሄ አብርሃም ደቦጭና ሞገስ አስገዶም ባደረጉት እንትን አዲስ አበባ ያለቀ ህዝብ ሁላችሁም ታውቁታላችሁ። ያን ጊዜ ነው አባትየው የተገደሉ። አሁን በልጅነታቸው አስራት አባታቸውንም እናታቸውንም ያጡ ሰው ነበሩ። አሁን እንግዲህ ተመልከቱ የእናቱ ወላጅ አባት የነበሩት አያቱ ቀኛዝማች ጽዬ ወልደ ወርቅ በግዞት ወደ ጣሊያን ሀገር ሮም ከተማ ተወስደው እናይቱ ወይዘሮ በሰለፍ የዋሉ ጽጌ በህመም ቀደም ብለው ሞታለች። አሁን ምን ሆነ? አያታቸው ደግሞ አባታቸው ተገደሉ የካቲት 12። አያታቸውን ደግሞ አስረው ጣሊያን ሀገር ወሰዱባቸው። እኒህ ሰውዬ ያለ እናት ያለ አባት ያለ አያት ነው ያደጉት ማለት ነው። አስራት ገና በጨቅላ እድሜው የሐዘን ጥላል ድባ እያጠላበት መጣ። አያቱ ቀኛዝማች ጽዬ ወረደ ወርቅ ከ3 ዓመት ተኩል ግዞት በኋላ ከጣሊያን ሀገር ወደ ሀገራቸው ሲመለሱ አስራትን ከድሬዳዋ ወደ አዲስ አበባ ይዘውት መጡ ይልና ከዛ በኋላ እንደገና ትምህርት ቤት አስገቧቸው አያታቸው ማለት ነው። ከዛ ይቀጥልና የፕሮፌሰር አስራትና የአያታቸውን ፍቅር ቅርበት ይናገራል። በጣም የሚገርም ነው። አያታቸው ጠላት ከወጣ በኋላ መንግስት ምን ይጀምራል? የሬዲዮ ፕሮግራም ይጀምራል። ሬዲዮ ፕሮግራሙ ምንድን ነው? በየአደባባዩ ሬዲዮ ተተክሏል ያኔ እና የመንግስት ወሬ እንግዲህ ሰው ሬዲዮ የለውም በየቤቱ። የመንግስት ወሬ በዛ በሬዲዮ ነው እንትን የሚያደርግ። አያታቸው ፕሮፌሰር አስራትን ሂድና ወሬ ሰምተህ እንድትመጣ ብለው ይልኳቸዋል። ፕሮፌሰር አስራት ወጥተው እዚህ እንዴት አድርገው እኔ ሽማግሌ አጎታቸው እንደሚገልጹት ይገርማቸዋል። የሚወራውን ወሬ በሙሉ ሰምተው ተመልሰው ሄደው ለአያታቸው ይናገራሉ። እና
አንድም ነገር ሳይቀር ሬዲዮ ያለውን ይሄ ያን ያህል ብልጠትና እውቀት ነበራቸው ለማለት ነው። ለእኔ በጣም ኢምፕሬሲቭ በሆነ እና ይሄን ያደርጉ ነበር። ከዛ ስለ ትምህርት ውጤት የተጻፈ ነገር አለ። አስራት ቀደም ብሎ ንባቡና ሌላውንም ተምሮ ስለነበር ሲፈተን ጥሩ ውጤት ስላገኘ በተፈሪ መኮንን ትምህርት ቤት 13ኛ ክፍል ገባ ይላሉ። በዚህ ዓመት ከተማሪዎች ሁሉ ልቆ በመገኘቱ ወደ አንደኛ ክፍል ተዛውሮ ከ13ኛ ወደ አንደኛ ክፍል ተዛውሮ በ1935 ዓመተ ምህረት ከትምህርት ቤቱ ተማሪዎች በሙሉ አንደኛ በመውጣቱ የካሜራ ሽልማት ከንጉሠ ነገሥቱ እጅ ተቀብሎ እንደነበር አስታውሳለሁ ይላሉ። ፀሐይ ላይ የካሜራ ሽልማቸው ያን ያህል ምንድነው ነው በተከታታይ እንደው እስካሁን ድረስ ያነበብኩት አንዳንድ ነገር ሰውየው በጣም ጥሩ ጭንቅላት ያላቸው ሰው ነበሩ። በእኔ ግምት እንግዲህ ካነበብኩት ማለት ነው። የአንደኛ ደረጃ ትምህርቱን ካጠናቀቀ በኋላ የከፍተኛ ትምህርት ዕድል አግኝቶ ወደ ግብፅ አሌክዛንድሪያ በመሄድ በቪክቶሪያ ኮሌጅ ትምህርቱን ቀጠለ ይላሉ። እንግዲህ ቪክቶሪያ ኮሌጅ ደግሞ የሆነውን ደግሞ ስሙ አሌክዛንድሪያ ሄደው ማለት ነው። በመጀመሪያ ላይ ያስገቡት በዝቅተኛ ደረጃ በሚገኝ ክፍል ቢሆንም በተርም ባገኘው በጣም ጥሩ ውጤት ወደ ሁለተኛ ደረጃ ተሸጋገረ። በትምህርት ቤቱ ደንብ ጎበዝ ተማሪ የመኝታ ክፍሎች ኃላፊ ይሆን ነበርና አስራትም ኃላፊ ሆነ ይላል። እንግዲህ ይሄ አሌክዛንድሪያ ሆነ። አሌክዛንድሪያ ከነማን ጋር ነው የተማሩት? ከነ የሲሪያው ንጉስ ዮርዳኖስ ከነ ንጉስ ሁሴን ጋር እነ ንጉስ ሁሴንን እየኮረኮመ ያደገ ይላሉ አጓትዬ ሲናገር። እና እንዲህ አይነት ሰው ነበሩ ለማለት ነው። ከዛ ከፍተኛ ትምህርትና ስራ ነው። በግብፅ 5 ዓመት ቆይታው ከፍተኛ የትምህርት ውጤት በማምጣቱ ወደ እንግሊዝ ሀገር ሄደና ስኮትላንድ በሚገኘው የኤድንበራ ዩኒቨርሲቲ ሁለተኛ ዲግሪውን ተከታትሏል። ከዚያም በከፍተኛ ማዕረግ ተመርቆ ወደ ሀገሩ ተመልሶ በመምጣት ወገኑን ለማገልገል በቅቷል ይላሉ። እዚህ ላይ ደግሞ አንድ በጣም ኢንተረስቲንግ እንትን አለ። አስራት በማዕረግ በመመረቁ ብቻ ሳይሆን ኤድንበራ ዩኒቨርሲቲ የመጀመሪያው ኢትዮጵያዊ ሕክምና ተማሪ መሆኑ የተለየ ያደርገዋል። ኤድንበራ መጀመሪያ የተማሩት ፕሮፌሰር አስራት ናቸው። በጠቅላላ ኢትዮጵያ ደግሞ ውጭ ሀገር ሄዶ ለመማር 42ኛ ናቸው። ጣሊያን ከተመለሰ በኋላ እሳቸው አሁን ተምረው ከኤድንበራ መጥተው ሐኪም ሆነው ምናምን በነበሩበት ጊዜ የጤና ጥበቃ ሚኒስቴር የነበሩት ሰውዬ ማን ነበሩ? ደጃዝማች ፀሐይ ወንቆስላሴ ነበሩ። አሁን ደጃዝማች ፀሐይ ወንቆስላሴ አስራት የሚባል ሐኪም እንግሊዝ ሀገር የተማረ መጥቶ ተጨርሶ ምናምን ስሉ ይጠሯቸዋል ቢሮአቸው። እኛ እንግዲህ ይሄን ሀገር ጠብቀን እዚህ አድርሰናል፣ ጣሊያንንም አስወጥተናል። አሁን የሚያስፈልገው እንደናንተ የተማረ ሰው ስለሚያስፈልግ ሚኒስቴር መሆን ይሄን ለጃንሆይ እነግራለሁ ሄጄ አንተ እዚህ ቦታ መቀመጥ አለብህ ይሏቸዋል። አልፈልግም አሉ። ሚኒስተሩ ይሁኑ ቢባሉ የጤና ጥበቃ ሚኒስቴር ይሁኑ አልፈልግም አሉ። አገራችን የሚፈልገው የታመመውን በሽተኛ አክሞ የሚያድን ነው እንጂ ሚኒስቴር አይደለም የሚፈልገው። እኔ ሚኒስቴር መሆን አልፈልግም። አንድ ከአርባ ምንጭ የመጡ አንድ በሽተኛ ልልጻይ ሆስፒታል ይሄዳሉ። ከአርባ ምንጭ የሚታከሙ አስራት የሚባል ጠበል ፈልቋል ስለተባልኩኝ አስራት የሚባል ጠበል ፈልቋል ስለተባልኩኝ ነው ወደዚህ የመጣሁት ብለው ታክመው ይመለሳሉ። እንግዲህ ወሬው አርባ ምንጭ ድረስ በምን እንዴት እንደሄደ እንደሚት ሁሉ ተለውጦ ማለት ነው። ያን ያህል ፖፑላር ነበሩ በስራቸው ለማለት ነው ይሄን ያነሳሁት። አዎ
አሁን በእምነታቸው ከነበራቸው ጽናት የተነሳ ኦፕራሲዮን ከማድረጋቸው በፊት የመጀመሪያ ስራቸውን ለእግዚአብሔር አደራ ሳይሰጡ አይጀምሩም ነበር። this is incredible ኦፕራሲዮን ሊያደርጉ ሲገቡ ጸሎት አድርገው ይገባሉ እና በሃይማኖታቸው በጣም ጠንካራ ሰው ነበሩ ማለት ነው። እንግዲህ እንደ ይሄን ያነሳሁት ስለ ስብዕናቸው ከልጅነት እስከ እውቀት የነበራቸው ኳሊቲ እንደው እንትን ለማንሳት ብዬ ነው። ከዚያ እንደው ተሻግሬ ልምጣና ስለ ደርግ ከፈረሰ በኋላ ወያኔ ወደ መንግስት ስልጣን ከመጣ በኋላ ፕሮፌሰር አስራት ዩኒቨርሲቲውን ወክለው እንዲገኙ ከተመረጡ ሰዎች አንዱ ነበሩ። ነገሩ ይሄ መጽሐፍ ያንን አያነሳም። የፕሮፌሰር እኔ በቃል የማውቀው ነገር አለኝ። እሳቸው የተመረጡበት ምክንያት ከዩኒቨርሲቲ መምህራኖች ተሰብስበው ደፍሮ የሚሄድ ሰው ስለጠፋ ነው። አንዱም እሳቸው የተመረጡ አስራት ነው የሚችለው እኛ ሌሎቻቸው አንችለውም ብሎ ብዙ ፖለቲከኛ ነበር፣ ያስተማሪ ፖለቲከኛ ምናምን። ግን አስራት የሄዱበት ምክንያት እንደው ጠንካራም ስለሆኑ እሳቸው ነው የሚችሉት ተብሎ አስራትና ያ የተማሪ ማህበር አለቃ የነበረው ሰው የዶክተር ማን ነበር ስሙ ረሳሁት አሁን፣ እነሱ ተመርጠው የሄዱት። አሁን በዛ ጊዜ ቅድም እንጃ ኮማንደር አንስተውታል ይመስለኛል፣ መለስ ዜናዊ አንድ ሞሽን ያቀርባል። ያ ሞሽን ምንድነው? ኤርትራ በሬፈረንደም በህዝበ ውሳኔ አስፈላጊ ሆኖ ህዝቡ ከወሰነ ነጻ ትሆን የሚል እንትን ያቀርባል እና ሁሉ በመደገፍ እጁን ያወጣል። መጀመሪያ እሳቸው አልናገር ይላል ሰው እና አንድ ደረጃ ላይ እጃቸውን አውጥተው ይናገራሉ። እኔ የምናገረው አሁን እንደው የሚናገር ስለጠፋ ነው ጊዜውንም ለመሙላት ምናምን ብለው ይናገሩና የሚሉት ምንድነው? እኔ የዩኒቨርሲቲ መምህራን ወክዬ ነው የመጣው። በእንደዚህ አይነት ሀገርን በሚመለከቱ ሁኔታዎች ለሚወሰነው ውሳኔ ምን መደረግ እንዳለበት የመረጠኝን መምህር ሄጄ መጠየቅ አለብኝ። የራሴ እዚህ ልወስን አልችልም። እናንተም እዚህ የተሰበሰባችሁት ይሄን መወሰን የምትችሉ አይመስልኝም። እና ይሄ ሀገራዊ ጉዳይ ነው። ሀገራዊ ጉዳይ በሀገራዊ ለበል ደረጃ ነው መወሰን ያለበት። የነበረው ጦርነት ቆሟል። ሁለታችሁም እዚህ አላችሁ። አሁን የኢትዮጵያ መንግስትም የኤርትራው ሰውዬም ኢሳያስም እዛ ስለነበረ አሁን ተነጋግራችሁ አንድ ላይ የምንቀጥልበትን ነገር መፈለግ ነው እንጂ ያለባችሁ ሀገራዊ የሆነ ውሳኔ ማስተላለፍ የለባችሁም ብለው ይናገራሉ። ሌላ ማንም የተናገረ የለም። በኋላ ይሄ የእጅ ማውጣት ነገር ይመጣል። የኤርትራ በሬፈረንደም የምትደግፉ ሲባል በቃ ጠቅላላ እዛ ኮንፈረንስ ላይ የነበረው ያወጣል። የምትቃወሙ ሲባል የሚቃወም ሰው የለም። ድምፅ ተአቅቦ ወይም ድምፅ መስጠት የማትፈልጉ ሲባል እሳቸው ይወጣሉ። መለስ ምን ይላል? በአንድ ድምፅ ተአቅቦ በሙሉ ይሄ ሞሽኑ አልፏል ይላል፣ ውሳኔው አልፏል ብናል ይላል። አላ ፕሮፌሰር አስራት በሌላ ጊዜ ነው ኢንተርቪው ሲሆኑ ምን ይላሉ? ለካ እዛ ኮንፈረንስ የተገኘው ሰው መክሮ ዘክሮ ተቀብሎ ነው የመጣ። የሚደረገውን ነገር በዛ ኮንፈረንስ ማቅ ሰው ካለ እኔ ብቻ ነኝ ይላል። እና ይሄም እንዳሉት ሁሉ እጅ ያውጣ ሲባል ሁሉም እጅ ያወጣ። ምክንያቱም ተስማምቶ የመጣበት ጉዳይ ስለሆነ የተለያዩ ግሩፖች ነው መያድን የፈጠሩት። እና ያን ከፈጠሩ በኋላ ምን አሉ? ሊቀመንበር ማን እናድርጋሉ? ሊቀመንበር ማን እናድርግ ሲሉ እዛው ላይ አስራት ሊቀመንበር አልሆንም አሉ።
እኔ ሊቀመንበር አልሆንም በፍጹም አንተ ካልሆንክ ማንም የሚሆን የለም በተጽዕኖ ነው ፕሮፌሰር አስራት ሊቀመንበር ሆኑት የዛ ድርጅት በሆነው ነገር ያዝናሉ በቤተሰባቸው የተደረገ ነው አባታቸው የሞቱበት ነው የእናታቸውን አሟሟት ምን ስታዩት እዚህ ደግሞ በደኖና አርባጉጉ ያሁሉ ሰው ሲያልቀያዩ ዝም የሚሉ ሰው አልነበሩም ፕሮፌሰር አስራት ግን ሊቀመንበር ደግሞ መሆን የማይፈልጉ ሰው ነበሩ የነበሩት ሰዎች ግን በተጽዕኖ ሊቀመንበር አደረጓቸው ሊቀመንበር ሆኑ የዚህ ደብረ ብርሃን ንግግር አለ የተናገሩት አማራው እንዲሆነ እንደዚህ ሆኗል ብለው ነው የተናገሩት ምንም እንትን የለም ወያኔ ያንን እንደመነሻ አድርጎ ካሰሳቸው 5 አመት ፈረደባቸው እንደገና ደግሞ የሆነ ነገር ጨመሩና ደግሞ አራዘሙት ይሄን 5 አመት ከርቸሌ ያወረዷቸው ከርቸሌ ላይ አሁን ምንድነው ወያኔ ያደረገው እኒህን ሰውዬ መልቀቅ የለብንም ያለው ይዞ እንደው ቢቻል እንደምን ማርገው ለመግደል ይመስለኛል የሞከሩት ይሄንን አላደረጉም ግን በሽተኛ ነበሩ ፕሮፌሰር አስራቴን ጊዜ ባይፓስ አስደርገዋል ልባቸውን ማለት ከዛ ስኳር አለባቸው እና አስረው ቀድም አራት ግድግዳና ሰማይ እያየሁ ነው ያሉት ብለው የተናገሩት ኮማንደር ትክክል ናቸው እሳቸውን አንድ ክፍል ውስጥ ነው ያሰሯቸው አንድ ክፍል ውስጥ አስረዋቸው ከሳቸው ፊት ለፊት አንድ ክፍል ነበረ ሌላ እዛ ላይ አንድ ሻምበል የታሰረ አለ በሳቸው የክስ ዶሴ ተከሶ እንደዚህ የፍጥኝ ታስሮ አንድ ክፍል ደግሞ ለብቻ ይተቀመጣል ይሄ ወታደር በጣም ስለሚያናደው ነገሩ በሩ የታሰረበት ቀዳዳ አለችው እና በዛች በቀዳዳ ፕሮፌሰር አስራት ሲወጡ ሲገቡ ያያል እና ለሱ ደህንነታቸውን የሚያረጋግጠው በቀዳዳ በሚያየው ነው እሱ አይወጣም ጨርሶ እና ምን ይላል እሱ ሲናገር ጧት ያወጧቸዋል አለ ፉትቦል የእግር ኳስ መጫወቻ ሜዳ አለ እዛ ላይ አንድ ወንበር አለች እዛ ላይ ያስቀምጧቸዋል አለ እዛ ላይ ቁጭ ብለው መጽሐፍ ያነባሉ አለ መጽሐፍ ካነበቡ በኋላ እንደገና ይመልሱና ይዘጉባቸዋል አለ ይሄ ነው ሩቲኑ በኋላ ምን ይላል አንድ ጊዜ ይወጣሉ አለ ይወጡና በዛ በኳስ ሜዳ በእግራቸው ሲሄዱ ተደናቅፈው ይወድቃሉ አለ ተደናቅፈው ሲወድቁ ይሄ እስረኛ የታሰረበትን ክፍል በርግዶ ወደ ፕሮፌሰር አስራት ይሄዳል እጁ እንደታሰረ ይሄድና አይዞት ምን ነካት እኔ እሳቸው ጋር ስደርስ ተነሱ ይላል እና ምን ነው ምን ሆኑ ይነሱ ምናምን ስላቸው አይ የአይነ ስውር ችግር ምን እንደሆነ አሁን ገባኝ ይሄኛው አይኔ አይም እንግዲህ የዚህ ስኳሩ ጠንቶባቸው አይናቸውን አፌክት አድርጎት ይሄኛው አይኔ አይም በዚህ በኩል ያለውን ስለማላይ አደናቅፎኝ ነው የወደኩት በዚህ በኩል ግን አያለው አሁን ደህና ነኝ አለሳቸው ተነሳ ያንንም ዘበኞቹ መልሰው ወሰዱት እና ወሰደው አሰሩት እናም ብሎ ይናገራል ሰውየው አሁን ምንድነው ሌላ የሚናገሩት ነው ያጎትየው ሐኪም ቤት ለመሄድ አስራትን ወያኔ ነው የገደላቸው ወያኔ ተኩሶ አይገደላቸው እንጂ ለኔ ወያኔ መለስ ዜናዊና የቲፒኤልኤፍ ፖሊት ቢሮ ያን ጊዜ የነበረው ለአስራት ህይወት ተጠያቂ ነው ምንም የሚያጠራጥር እንትን አይደለም ለምን ብትሉኝ ሲታመሙ ለዘበኛው ይነግራሉ አሁን ጠንቶብኛል ሐኪም ቤቱ ሰዱኝ ይላል ዘበኛው ለእስር ቤቱ አስተዳደር ሪፖርት ያደርጋል ይሄ ፕሮፌሰር አስራት አሞኛል ሐኪም ፈልጋለሁ ይላል ብሎ ሪፖርት ያደርጋል እንግዲህ ሪፖርት ቢሮክራሲውን ታውቁታላችሁ የእስር ቤቱ አስተዳደር ለጸጥታ ሪፖርት ያደርጋል ፕሮፌሰር አስራት አሞኛል ሐኪም ቤቱ ሰዱኝ ብሏልና ምን እናርጋ አይነት አይዶኖ እንዴት አርገው ሪፖርት ነው ለጸጥታ ነው ሪፖርት የሚያደርግ ጸጥታ ደግሞ ለጠቅላይ ሚኒስቴሩ ቢሮ ደግሞ ሪፖርት ያደርጋል
ጠቅላይ ሚኒስቴሩ ቢሮ ሪፖርተር ጠቅላይ ሚኒስቴሩ ቢሮ መለስ ዜናዊ ነው የሚወስነው፣ ማንም አይደለም። አሁን ጠቅላይ ሚኒስቴሩ ይታከም ወይም ደግሞ ሐኪም ገብቶ ይው ምናምን ብሎ ሲወስን ያ እንደገና ደረጃውን ተከትሎ ነው የሚመጣ። ከጠቅላይ ሚኒስቴር ወደ ጸጥታ፣ ከጸጥታ ለእስር ቤት አስተዳደር፣ ከእስር ቤት አስተዳደር ኦን አቨሬጅ 1 ወር ይፈጃል። ይሄም መልእክት ላይ ደርሶ እስከታች እስከሚሆን በዛ ዊዝን ዛት ታይም ፕሮፌሰር አስራት በጣም ይደክማሉ ማለት ነው። እና ወያኔ ይሄን ያደረገው አውቆ ነው። ለአንድ የታሰረ ስረኛ ሲታመም ሐኪም ሄዶ ኔክስት ዶር መታከም ያለበት ቤተ መንግስት ድረስ ጠቅላይ ሚኒስቴር ፈቃድ እስኪሰጠው ድረስ ማቋየት ፕሮፌሰር አስራትን ለመግደል ታልሞ ታስቦበት የተደረገ ጉዳይ ይመስለኛል። እኔ ለፕሮፌሰር አስራት መሞት ለህይወታቸው መለስ ዜናዊና አብረውት የነበሩት የፖሊት ቢሮ አባሎች ተጠያቂ ናቸው። ይሄን ደግሞ እንደው የኢትዮጵያ ሕዝብ ማወቅ አለበት፣ ወደፊት የሚመጣው ትውልድ ማወቅ አለበት ይመስለኛል። ይሄን ካልኩ ይበቃኛል። ታንኪዩ ማለት የሁላችን ይመለከታል ይመስለኛል። ምክንያቱም አሁን አንዳንድ የፖለቲካ ሰዎችም ሲናገሩ ኢትዮጵያ ያለችም ወደ ማለቱ ደርሰዋል እና ኢትዮጵያ ያለች ይመስለናል። እኔ እናንተ ስንወለድ ያለችው ኢትዮጵያ ግን የለችም እና እኔ ጠፍታለች ብዬ ስለምገምት ትውልዱንም ጭምር አፋልጉኝ እና አገሬን አፋልጉኝ፣ ትውልዱን አፋልጉኝ ነው የሚለው ርዕሱ። ትውልድ የት ነው ያለው? አገር የት ነው ያለው? ሁለቱን ፍለጋ አያለሁ መከራ። አገር ጠፍቶብኛል፣ ትውልድ ጠፍቶብኛል፣ አፋልጉኝ አደራ። አገሬን ያያችሁ ትውልዱን ያያችሁ ባካችሁ አፋልጉኝ። አገሬን ያያችሁ ትውልዱን ያያችሁ ባካችሁ ንገሩኝ። አገሬም ትውልዱም ወዳሉበት ምሩኝ። አገርም ያህል ነገር ትውልድም ያህል ነገር በአንድ ላይ ሲጠፉ በአንድ ላይ ሲሰወር አገር ጭዳ ሲሆን ያለ ትውልድ ስንቀር ለምን አንሰቃይ? ለምን አንጨነቅ? ለምን አንቸገር? አገርና ትውልድ ጠፍቷል ተሰውሯል። እኛ አላስተዋልንም፣ በምኞት በተስፋ ያሉ ይመስሉናል። አገር እንደዋዛ ባንዴ እንዴት ይጠፋል? ትውልድ እንደዋዛ ባንዴ እንዴት ይጠፋል? አገር የሚያጠፋ ትውልድ የሚያጠፋ ርዕዮት ይስፋፋል። ትውልዱ እየጠፋ ሰለጠንሁኝ መስሎት በራሱ ያሾፋል። በባድብል ፍልስፍና ራሱ ጠፍቶ አገሩን ያስጠፋል። አለሁ የመሰልኸው አንተ ትውልድ ጠፍተሃል። በጎሳና በዘር እየከፋፈሉ ይጫወቱብሃል። አይዞ በርታ እያሉ ያበረታቱሃል። አልኮል አጉል ባህል መጥፊያ ሰጥተውሃል። በሱስ ተመርዘህ ሱሰኛ ሆነሃል። አንተ እኮ የለህም ያለው ይመስልሃል። አገርህን ጥለህ ምን ያሰድድሃል? በአገር መኖር ካልቻልህ ትውልዱ ጠፍተሃል። አገርና ትውልድ ሁለቱም ጠፍተዋል። ሁለቱም ሲጠፉ ሰው እንዴት ዝም ይላል? አንቺ አገር ኢትዮጵያ ያለሽ የመሰልሽው እርሜን እንዳወጣ ወዴት ነው ያለሽው? ጥንት እንደምናውቅሽ ከነ ሙሉ አካልሽ፣ ጥንት እንደምናውቅሽ ከነ ሙሉ ክብርሽ ሌላ አይታየኝም አሁን የት ነው ያለሽ? አንተ ወጣት ትውልድ ያለህ የመሰልኸው የለህም ጠፍተሃል። አንተ መቻወቅኸው ፍትወት እንደ እንስሳ በጋራ እየሰራ በሴት ልጅ ስትጨክን እህት እንደሌለህ፣ በሴት ግፍ ስትሰራ እናት እንደሌለህ፣ እንዲህ መረን ስትለቅ ስልጣኔ መስሎህ የለህም አውቃለሁ አለሁ ትለኛለህ። አረመኔ ሆነህ እንደ አንተማ ሰይጥነህ የለህም ጠፍተሃል አለሁ የመሰለህ። ትውልዱን አፋልጉኝ ሀገሬን አፋልጉኝ ያሉ እየመሰሉ ሁለቱም ጠፉብኝ። አመሰግናለሁ። ዶክተር ዮሐንስ አልተዘጋጀህም አውቃለሁ፣ ግን አስተማሪህ ስለነበሩ እንደው የምትለን ካለ ጀስት አቅልህ ያዘውና የምትነግረን ካለ እዛው እንዳለ። ፕሮፌሰር አስራት ምን አይነት አስተማሪ ነበሩ ለተማሪዎቻቸው? በሕክምና ዘርፉ ደግሞ በትግሉ ዘርፍ ተገልጿል። እስካሁን በትምህርት ቤትስ አስተማሪነታቸውስ እንዴት ነበር? እስኪ ካንተ ኤክስፒሪየንስ። ተዘጋጀው ግን ፕሮፌሰር
በብዛት ያስተማሩት የኢንጂነር ተማሪ ነበር። ግን በተለያየ የሜዲካል ስኩል በጅማ በጥቁር አንበሳና በጎንደር ትምህርት ቤቶች ብዙ ጊዜ ይመጡ ነበር። ማስታውሰው መንግስት ከመለወጡ በፊት በ1981 በኢትዮጵያ አቆጣጠር በጣም ኢምፕረስ ያደረገኝ የሂስትሪ ኦፍ ሞደርን ሜዲሲን ኢትዮጵያ በሚል የዘመናዊ ሕክምና በኢትዮጵያ የሚል ሌክቸር ሰጥተው ነበር እና ለካ ፕሮፌሰር የሕክምና አዋቂ ብቻ ሳይሆኑ የታሪክም በጣም አዋቂ እንደነበሩ ነው የተረዳሁት እና ትልቅ የሆነ የታሪክ አዋቂ ነበሩ። ሌላው የሚያስደንቀው ባህሪያቸው በአማርኛ አንድን ነገር የመግለጽ ችሎታቸው በጣም ልዩ ነው። ብዙ ሰው እንግሊዝኛ ሳይደባልቅ አይናገርም። ፕሮፌሰር ግን እንግሊዝኛ ሳይደባልቁ የመግለጽ ችሎታቸው በጣም የሚያስደንቅ ነው። ሌላው ሀገራቸው በጣም የሚወዱ ሰው ነበሩ። ብዙ ጊዜ ሜዲካል ትምህርት ቤት ውስጥ ተማሪዎች የሆኑ ወጣት ሐኪሞች ስማቸውን እዚህ ጋር በእንግሊዝኛ ይጽፋሉ እና ፕሮፌሰር ከዚህ መንግስት ከመምጣቱ በፊት ነው እንግዲህ ይህን የምነግራችሁ። ለምንድን ነው በእንግሊዝኛ የምትጽፉት? ሀገራችሁ ቋንቋና ትልቅ እንትን የሆነ ሀብት ያለበት ብለው በአማርኛ ለምን አጽፉት? ማን ነው የሚያነባችሁ? እና በአማርኛ ማስጻፍ የተጀመሩት እሳቸው በሙያቸው በጣም የተከበሩ የተወደዱና የተፈሩ ነበሩ። በጣም የሚያስደንቀው ለሙያቸው ድሃ ሀብታም ሳይሉ ትልቅ የሕክምና ዲሲፕሊን የነበራቸው በጣም የሚወደዱ የሚከበሩ ሰው ነበሩ። ፕሮፌሰር እንግዲህ ከዛ በኋላ ያለውን ህይወታቸውን እናንተ ታውቃላችሁ። የመጀመሪያው የኢትዮጵያ የቀዶ ጥገና ሐኪም ናቸው። ሶስተኛው የሕክምና ሐኪም ናቸው። ግን በቀዶ ጥገና ሐኪምነታቸው የመጀመሪያው ኢትዮጵያዊ ናቸው። የመጀመሪያውን የኢትዮጵያ ሜዲካል ስኩል የከፈቱ የመሩ ብዙ ዶክተሮችን ያፈሩ እሳቸው ናቸው። ፕሮፌሰር በኢትዮጵያዊነታቸውና ሀገራቸውን በመውደዳቸው በሕክምና ሙያቸው በጣም የታወቁና የተወደዱ ሰው እንደነበሩ አስታውሳለሁ። አስተያየት ወይንም ጥያቄ እንደው ስለ ፕሮፌሰር አስተያየት መስጠት የሚፈልግ ዶክተር መኮንን ወንድሙ። እኔ ደግሞ በታካሚነት እና ጀርባዬ ላይ ትልቅ ኦፕራሲዮን አለ። ምክንያቱም ባስኬትቦል ስጫወት በወጣትነቴ ስቀብጥ ወድቄ ተሰብሬ ነበረ እና ብዙ ጊዜ ተሰቃይቼ ነበር። ቅድም ኮማንደር ሲናገሩ ኮማንደር ጌታቸው ነው መሰለኝ የተናገረው። በጣም ከስራ ባልደረቦቻቸው ጋር በጣም ተግባቢና ከነርሶች እስከ ድሬሰሮች ድረስ በጣም የሚግባቡ የሚነጋገሩ፣ ትዕዛዝም ሲሰጡ ትዕዛዛቸውን የሚቀበሉ እንደገና የበታቾቻቸውን የሚሰሙ ነበሩ እና እኔ ተሰብሬ እንደነገሩ ወጣትም ነበርኩኝ። ህመሙንም እየቻልኩ ኢትዮጵያን ኤርላይንስ ሰራ ነበረ በጁኒየር አካውንታንትነት። ግን አንዷ እግሬ እየሰለለች ትሄድ ነበረ። ስብራቱ እዚህ ጋር ነው። እግሬ ነበረ ችግር ሲፈጥርብኝ የነበረው። ብዙ ጊዜ ከተሰቃየው በኋላ አንድ ነርስ ዘመድ አለች። ከሳቸው ጋር ትሰራለች። እንዳጋጣሚ በቃ በጣም ስላመመኝ እስራኤል መሄድ ነበረብኝ። እስራኤል ለመሄድ ገንዘብ ይዋጣል ምን ይላል። እረ ቆይ እስቲ ብላ ሻይ ስታመጣላቸው እረ አንድ ወንድሜ እንደዚህ እንትን ብሏል፣ ታሞብኛል፣ እግሩ እየሰለለ ነው፣ ወድቆ ተሰብሯል። ልዕልት ፀሐይ ነው እንግዲህ ይሄ የሚሆነው፣ ልዕልት ፀሐይ ሆስፒታል እና ትነግራቸዋለች። አምጪው ይሏታል። በዚህ አይነት ሄድኩኝ። ሄጄ ያው አገኘኋቸው። አስተኝተው መረመሩኝ። እንዴት ጋ ነው እንዲህ ነው ሲሉ የሆነ ቦታ ላይ ሲነኩኝ ጩኬ ተነሳው ከነበርኩ እና ልጄ ይሁን ከሆነ ቃሏ ችናት ቃሏ ምንጊዜ መማረሰው
ልጄን አውቄያለሁ የሆንከውን አሉ። ከዛች ሰዓት ጀምሮ ነው ይዘውኝ ልዑል መኮንን መስፍን ሀረር ሆስፒታል፣ አሁን ጥቁር አንበሳም ተብሏል። ከዚያ ወዲህም ሌላም ተብሏል። መስፍን ሀረር ሆስፒታል ዱኮፍ ሀረር መስፍን ይሄ አሁን ጥቁር አንበሳ የተባለው እዛ እሳቸውም መጀመሪያ ያቋቋሙት የመጀመሪያው ትምህርት ቤት ነው፣ የአዲስ አበባ ዩኒቨርሲቲ ስር። እዛ ጋር ወስደውኝ አጋጣሚ ሆኖ ስዊስ ዶክተሮች ነበሩ መጀመሪያዎቹ ዶክተሮች። እሳቸው መሪነት ኦፕራሲዮን ተደርጌ ዳንኩኝ። መዳን ብቻ አይደለም፣ ብፈልግ ዛሬ ለ20 እና 30 ደቂቃ መሮጥ እችላለሁ። እንደ ልቤ መዋኘት እችላለሁ። እንደ ልቤ ቴብል ቴኒስ መጫወት እችላለሁ። ቁሜ እስከ ዛሬ እኖራለሁ። እሳቸው ግን እኔን አድነው እሳቸው የለው እና ታካሚያቸው ነኝ። በእሳቸው ሙያ የዳንኩ ሰው ነኝ። እግዚአብሔር ሕይወታቸውን በሰማይ ይጠብቅልን። እግዚአብሔር ይስጥልን። በጣም እድለኞች ነን። ከተማሪ እስከ ታካሚ እስከ ጓደኛ እስከ ቤተሰብ ሁሉ አይተናል። ፕሮፌሰር አስራት ህይወት የሚዘክር አስራት ሞክሻቸው ምን ይባላል? ትግል ይሞታል፣ ታጋይ ይሞታል፣ ትግል አይሞትም ይባላል። ፕሮፌሰር አስራት በዚያ ወያኔ መናገር በሚያስፈራበት ሁኔታ የሀገራቸው የወደፊት ሁኔታ እንትናቸው በግልጽ ወጥተው የተናገሩበት እና በዚያም ጊዜ ሀገራቸው ወደፊት በእነዚህ አመራር ምን እንደምትሆን ፈርተው ያንን ንግግር ያደረጉበት ጊዜ ነበር። በአሁኑ ጊዜ ግን እሳቸው ከነበሩበት የበለጠ መጥፎ ሁኔታ ላይ ሀገራችን እየጠፋች ነው። ሀገራችን መሬታችን ለውጭ እየተሰጠ ነው። ሀገራችን አንድ የነበረችው ሀገር እየተከፋፈለች ነው። ህዝባችን ከማንም ከሰው በታች በየውጭው ሀገር እየሄደ እየሞተ ነው። ፕሮፌሰር አስራት ይሄንን አይተው ነው ያንን ትግል የጀመሩ። ስለዚህ አሁንም የሚህን ታላቅ ኢትዮጵያዊ ፍቅር ያላቸውን ሀዘናቸውን ማልቀስ ብቻ ሳይሆን ለሳቸው የዓላማቸውን ይዘን መከፋፈላችንን ትተን ድርጅቶችን፣ ግለሰቦችን የእሳቸው የያዙትን ዓላማ እንትን ብለን ወደፊት የምናደርግበትን እንትን ቃል የምንገባበት ነው። እነሳቸውን እያስታወስን እና በጣም ትልቅ የትግል ምሁር ናቸው። የትግል መሪ ነበሩ። ያንን እንትንና በድጋሚ ይህንን አሳስባለሁ። በመጨረሻ አንድ ፕሮፖዛል ለማድረግ እፈልጋለሁ። ይኸው ምንድነው? ፕሮፌሰር አስራትን በድርጊታቸው ወደፊት እንዴት እናስታውሳቸዋለን የሚል ትልቅ እንትን ስለሆነ በኢትዮጵያም በሕዝቡ የታወቁ ስለሆነ የፕሮፌሰር አስራት ፋውንዴሽን በሚል እሳቸው ድርጅቱ በተለያየ ተቋቁሞ በኢትዮጵያ ውስጥ ለሚደረጉ ስቃዎችም ሆነ ግለሰቦችም ወደ የፈን እንትን በእሳቸው ስም ተቋቁሞ እሳቸው የሚታወሱበትን ሀገራችን የምትራዳበት ችግረኞችን የሚረዱበትን ፋውንዴሽን በእሳቸው ስም እንዲቋቋም አሳስባለሁ። አንድ ሁልጊዜ ማረሳት የተናገሯት ቃል አለች። ምንድነው ያሉት? ቆሎ ታሽቶ አያልቅም ካልተቆረጠመ በስተቀር ነው ያሉት። ወያኔን ረግመን ወይም ደግሞ እንዲህ የተሰባሰብን ሰድበን ወይም እንትን ብለን ሀዘናችን የገደለብንን እያነሳን ብቻ ወያኔን መግፋት አንችልም ማለት ነው እና ዛሬ ደግሞ ቁርጠኛው ትግል ፈጦ መጥቷል። ጨዋታ ነው። ምርጫ የሚባል ሰላማዊ ትግል የሚባል ጨዋታ እየሆነ መጥቷል። አስራት ያኔ ነው የተናገሩት። ቆሎ ታሽቶ አያልቅም ካልተቆረጠመ በስተቀር ነው ያሉት።
እኔ በተገኘሁበት አዳራሽ ነው ይሄንን ያሉት። እዛ አዲስ አበባ የካ የውሃ ልማት ህንፃ ማነው አዳራሽ ውስጥ ተደርጎ ነበር እና ትግሉ ምን እየጠየቀ እንደሆነ ግልጽ ሆኖ መጥቷልና እሱ በገደለበት ቁጥር አልቅሰን ወይም ተስካር አውጥተን አይደለም ትግሉን መቀጠል ያለብን። ትግሉ ኢትዮጵያን ማዳን፣ ሃይማኖታችን ማዳን፣ ትውልድን ማዳን ወይንስ መጥፋት የሚለው ጥያቄ አጣብቂኝ ጥያቄ ውስጥ ነው የገባው። ስለዚህ እያንዳንዱ ኢትዮጵያዊ በአጽንኦት ይሄንን ነገር ማየት አለበት። በቲዎሪ ብቻ እያነበነብ መለያየት የለብንም። ወደ ተግባሩ የምንሄድበት ጊዜ በግልጽ እያስገደደን ነው ያለው። ሌላ አስተያየት ያለው ሰው ካለ እዚህ ውስጥ? አስራት በእምነት በሃይማኖት ጸንቶ የሞተ የኢትዮጵያ ልጅ ነው። የዓለም ሳይንቲስት ነው። ከሌባኖስ እስከ አሜሪካ የሚታወቅ የኛ ልጅ ነው፣ የኢትዮጵያ ልጅ ነው። ዓለም የሚያውቀው ሳይንቲስታችንን ነው። እሱ በሰብአዊነቱ ተገዶ ህይወት ለማዳን ባደረገው እንቅስቃሴ መሳለቂያ የሆነው ከዚህ ምንድነው የምንማረው? ከዚህ የምንማረው አንድ ላይ ካልቆምን፣ ካልተደማመጥን፣ ገና አፉን ሲከፍት ወይም አፏን ስትከፍት ይቺ ደግሞ ጀመረች፣ ይሄ ደግሞ ጀመረ፣ ምን ሊል ነው ደግሞ ዛሬ የሚለውን ካላስቀረው የእያንዳንዳችን ቤት እየተንኳኳ ነው ብቻ አይደለም፣ ከሀገራችን እንድንወጣ እንድንሰደድ እየተገደድን ነው። መዘከር ብቻ ሳይሆን የአስራትን ዓላማ በተገቢው መልክ እንዲዘከር አስፈላጊ ነው ቢባልም በሚገባው መልክ ለመዘከር እንድንችል አብረን ቆመን ለአንዴና ለመጨረሻ ይሄንን ማስወገድ ስንችል ነው። ስለዚህ አብረን እንድንቆም፣ እንድነጋገር፣ መነጋገር እንጀምር። ከዛሬ ቁጥር በተሻለም ስብሰባ በሚኖር ጊዜ የኢትዮጵያን ጉዳይ በተመለከተ ጥሪ በሚኖር ጊዜ ሰበብ አናብዛ፣ ወገናችንን ደግሞ ሌብል በማድረግ አንጨርሰው። እድል ስለሰጠኝ አመሰግናለሁ። ኮማንደር ስለ ፕሮፌሰር ሲያስረዱን ሁላችንም ውስጣችን ተነክቶ ነበር። ፕሮፌሰር እንደዛ ታሽተው ለሞት በቅተዋል። አሁንስ እስር ላይ ያለው አንዳርጋቸው ስንታችን ነው ስለሱ ምንጮኸው? ስንታችን ነን እዛ ጋር የምንገኘው? ሙሉ ለሙሉ እዚህ ውስጥ ያለን እንገኛለን። ለምን? እርስ በርስ በተለያየ ፓርቲ ስለተለያየን። አሁንም ኢትዮጵያ ማዳን የምንችለው ቅንጅት፣ ግንቦት ሰባት በማለት አይደለም። እውነት የኢትዮጵያ ወዳጆች ከሆነ አንድ አይነት ሀሳብ ይዘን በአንድ እጅ ስንቆም ነው። ዛሬም እኮ ነገ ክፉን አያሰማን፣ ግን እንደዚህ ያሹት ሲያልፍ ቆመን ደግሞ እዚህ ጋር ለአንዳርጋቸው ልንጮህ ነው። ስለ አንዳርጋቸው ታሪክ ልናወራ ነው። ስለሰራው ልናወራ ነው። ፕሮፌሰር አስራት አልፈዋልና ያለፈ ታሪክ ነው ማለት አይደለም። የእሳቸው ሞት እንደቆጨን ራሱ በህይወት ያለውንም ሰው ግድ ይለናል። በኢትዮጵያዊነት የኢትዮጵያዊ ደም ካለን አለን፣ በእርግጠኝ ስላለን ነው እዚህ ጋር የተሰበሰብነው። ለዛም ሰው መጮህ ያስፈልገናል። እኔ ከኔ ብዬ ባልልም አንዳርጋቸው ተይዞ በጣም በሀዘን ተሰምተን ሳለ በሰራው ስራ ነው ያለች እህት አለች። በሰራው ስራ ነው ያለች እህት አለች። አሁን እንደውም ወለች ሞታለች። እንደዚህ ያለች ሴት አለች። ይሄ አይደለም ኢትዮጵያዊነት፣ ይሄ አይደለም ፖለቲካ። ማንም ሆነ ማንም ስለ ኢትዮጵያ ነው ይሄ ሰው የቆመው መስሎት ነው። የትኛው ፓርቲ ነው ትክክለኛ? የምናውቀው ነገር የለም። እውነቱን የሚያውቀው መድኃኔዓለም ነው። ማለም እንደቆመ አናውቅም። ግን ሁሉም ኢትዮጵያ ብለው ሰንደቅ ዓላማዎችን ይዘው እስከቆሙ ድረስ መደገፍ ግድ ይለናል። በፓርቲ አይደለም፣ በኢትዮጵያዊነት ተነስተን እናደርገው።
ከዚህ በፊትም የአድዋ በዓል የዛሬ ዓመት አካባቢ ብዙ አዘጋጅተን ነበር፣ ተገኝተናል። እዛ ላይ ብያለሁ፣ ለንደን እጅግ ወደ ኋላዎች ነን። በፖለቲካ በድርጅት በምንም ነገር ወደ ኋላ ቀሮች ነን። ሰው ሲመጣ አንድ ነገር ሲሆን ብቻ ነው የምንገናኘው። ይሄ ነገር ቢታሰብበት ለድጋሚ ይሄንን እንድታሰብበት ለምና እንደ ልመና ነው። ምክንያቱም ብዙ ማወቅ የሚፈልጉ ያገሮቻቸው ነው፣ ግን የሚያሳውቃቸው ያጥማል እና በዚህ በኢትዮጵያ ጉዳይ ላይ የሚሰሩ ሰዎች ሁሉ ተጎጂዎች ናቸው። አንዳርጋቸው የስ በሰራው ስራ ነው የታሰረው። ስለተዋጋቸው ነው ያሰሩት፣ ስለተኛ አይደለም። የተኙ ሰዎች ምንም አይደርስባቸውም። የሚሰሩ ሰዎች ግን ሁልጊዜ ወያኔ ታርጌት ያደርጋቸዋል። አንድ ምሳሌ ልንገራችሁ። ያየሁትን የተግባር ምስክር ነው የምሰጠው። ፕሮፌሰር አስራት ማዕህድን አቋቋሙ የተባለ ቀን ቅሬታ ሰሚ ኮሚቴ የሚባል ወያኔ እንደገባ አገር ቤት የነበራችሁ ሰዎች ወያኔ እንደገባ የምታስታውሱ ከሆነ በየመስሪያ ቤቱ ቅሬታ ሰሚ ኮሚቴ የሚባል አቋቁመው ነበር ወያኔዎች። እኛን ከውስጥ ቅሬታ ሰሚ ኮሚቴ እያሉ እያባሉ እነሱ ስራቸውን ይሰሩ ነበር እና ከጠቅላይ ሚኒስትር ታምራት ላይኔ ቢሮ ይሰሩ የነበሩ ጓደኞች ሁለት ነበሩ የኔ ጓደኞች እና በአጋጣሚ እነዚህ ደግሞ ከእኛ ሰርክል ውስጥ ደካሞች አይረቡም የምንላቸው ጓደኞቻችን ናቸው። እንዴት አድርገው ከተለያየ መስሪያ ቤት ፒክ አድርገው እንደወሰዷቸው ጎድ ነውስ። እውነቱን ነው የምነግራቸው። ወያኔ እንዲህ አይነቱን ሰው ነው የሚሰበስበው የነበር እና አንዱ ምን አለ፣ ለእያንዳንዳቸው በጠቅላይ ሚኒስትሩ ስር ሆነው ቅሬታ ሰሚ ተብሎ የየመስሪያ ቤቱን ቅሬታ ሰሚ እንትኖች የሚሰበስቡ ሰዎችን ምን አሳይመንት ሰጧቸው? እያንዳንዱ ሰው አምስት አርቲክል በየጋዜጦቹ እንዲጽፍ አጌንስት አስራትና ማዕህድ አሳይመንት ነው የተሰጣቸው። ለምን? አስራት እንደሚሰራና አማራውን ሊያነሳሳባቸው እንደሚችል ሊያጠፉት የፈለጉትን አማራ ሊያስነሳ እንደሚችል ስለገባቸው ነው። አንዳርጋቸውን የሚያሰሩት እሳቸውን ያውቃል፣ እንደሚጎዳቸው ያውቃሉ፣ እየጎዳቸው እንደሆነ ያውቃሉ። አዎ አስረውታል። እስክንድርን ያሰሩት እስክንድር ነጋን እዛው አጠገባቸው ሆኖ አልወጣም ብሎ ስለሚጽፍባቸው ስለሚያጋለጣቸው ነው። ፐርሰናሊ እስክንድርን ያነጋግሬዋለሁ። ባክህ ውጣ፣ እንደዚህ እየጻፍክ አያስቀምጡም ያስባል ስለው ይሄንን ቡቸር እዚሁ ሁኜ ነው የምጋፈጠው አልወጣም ነው ያለኝ። እንዲህ አይነት ሰዎች አንዱ ዓለም በአደባባይ ነው እንትን ያላቸው የሞገታቸው። ሀብታሙ አያሌው በአደባባይ የሚጋፈጣቸው ልጅ ነው፣ አይታችሁታል። ሌሎቹንም የሰማያዊ ፓርቲ አሁን ምን አድርጎ ነው እንደዚህ ጠላት ተደርጎ የተወሰደው? እነሱን ስለሚያገላል። አዎ የሚሰሩ ሰዎች በወያኔዎች ዘንድ አይወደዱ እና ጎበዝ፣ ትግሉ በህብረት ነው መሆን ያለበት። በተናጠል የሚደረግ ትግል የትም ሊያደርሰን አይችልም እና እያንዳንዱ በመከታተል አሁን ትግሉ የአይዲዮሎጂ ትግል አይደለም። ትግሉ የመስመር ጉዳይ አይደለም። አገርን የማዳን ወይም የመጥፋት። ስለዚህ አገርን ለማዳን እና ነገ ለቀጣዩ ዲሞክራሲ ምን ሆኗል? ጥንጦት ሆኗል። ለኛውን መጀመሪያ ሀገራችንን እናድናት። አገርን ለማዳን አንድ ላይ ሆነን ነው መነሳት ያለብንና ይሄ መልእክት ለሁሉም ሰው ዛሬ ገብቶታል ይመስለኛል። ሁሉም ሰው እንደ መልእክት ማስተላለፍ የሚገባ አይመስለኝም። ፕሮፌሰር አስራት ወልደየስን የሙት ዓመት ለመዘከር ነው እና በፕሮፌሽናሊ ከሆነ ተነግሯል ከተባለው እኔም ልጅ ሆኜም ብዙ ሰማ ነበር። ምክንያቱም በቤተሰቤ እናቴም አባቴም እንዳጋጣሚ አስተማሪያቸውም አብረዋቸው የሚሰሩ ስለነበረ ሁልጊዜ ሰማ ነበር ምን ያህል ፕሮፌሽናል እንደሆኑ፣ ትሩ ፕሮፌሽናል እንደሆኑ በሙያቸው ማለት ነው። በጣም ልዩ እንደነበሩ ቅድም ተነግሯል እና ይሄ ድፍን ኢትዮጵያ ሕዝብ የሚያውቀው ይመስለኛል ምን ያህል ሁሉንም እኩል የሚያዩ ከነገስታት ውስጥ ተራ ሰው እና በሕክምና ሙያቸው በጣም የላቁ እንደነበሩ ኢትዮጵያ ውስጥ ከነበሩት ሐኪሞች ከምናውቃቸው በአንደኛ ደረጃ የሚቀመጡ እሳቸው ናቸው። ሌሎቹ ከእሳቸው ቀጥሎ ፕሮፌሰር በደማርያም፣ ዶክተር ታዬ ሌሎችም የሚመጡት ይመስለኛል። ሌላው እንግዲህ ምንድነው ቅድም የተነገረው ነው። ለምንድን ነው እሳቸው አርአያ የሚሆኑት የሚለው
በተለይ አሁን በደረስንበት ሁኔታ የትግራይ ነጻ አውጪና የኤርትራ ነጻ አውጪ ጠባብ ብሔረተኞች ገና መነሻቸው እና ስልጣን ለመያዝና ሀገሪቷን ለመገንጠል ሲነሱ አይዲዮሎጂካሊ በርዕዮተ ዓለም ደረጃ ተጠቅሷል። አሁን ብዙ መጽሐፍቶችና መረጃዎች ወጥተዋል። ጸረ አማራ የሆነ ርዕዮተ ዓለም ነው ሲያራምዱ የነበረው። በእነሱ ግምት አማራው ነው ሲገዛ የነበረውና የትግራይና ኤርትራውያኖች ተቀምተናል ወይንም ደግሞ የእኛ ተራ ነው ከሚል ይመስላል። ይህም በአፋቸውም ተናግረዋል። አሁን ደግሞ የእኛ ተራ ነው 50 ዓመት 100 ዓመት እንገዛለን ብለው ማለት ነው። እና ከዛ ተነስተው መጥተው ቅድም እንደተባለው የሽግግር ምክር ቤት ተብሎ እሳቸው በዩኒቨርሲቲ ተወክለው ሲሄዱ እና እዛ ላይ ይሄ ነው እንግዲህ ልዩ የሚያደርጋቸው። ማንም ባልደፈረበት በዛ ጊዜ ሁላችሁ ልታስታውሱ ትችላላችሁ። ማን ነው እነሱ ጦር ይዘው መጥተው ሁሉም በዘር ተኮልኩሎ ድርጅት ተሰጥቶ ያንን ምክር ቤት ቻርተር ይዘው ሲመጡ ሲንግል ሃንድ ብቻቸውን እጃቸውን አውጥተው የተቃወሙ መሆናቸው ይሄ ነው ልዩ የሚያደርጋቸው። የተቃወሙበትም ጉዳይ ቅድም እንደተጠቀሰው የኤርትራ ጉዳይ ነው። የኤርትራ ጉዳይ ያላለቀ ጉዳይ ነው። አሁንም የከረንት ጉዳይ ነው። የኤርትራ ጉዳይ እንደምታዩት ግን ከእሳቸው አርአያ መውሰድ አለብን። ኢትዮጵያ አንድ ናት፣ ድንበሯም ደግሞ ቀይ ባህር ነው ብለው ይህንን የተናገሩ በጣም ደፋርና ትልቅ ሰው ነበሩ። አሁን በአሁኑ ሰዓት ብዙዎች ይህን ረስተዋል፣ ብዙዎች ተቀብለዋል፣ ብዙዎች ለዚህ ጉዳይም አይሰጡም። በኢትዮጵያዊነት መደራጀት ኢትዮጵያዊነት ማን ነው? በቀደም ዕለት ሄጄ ነበር ሰው ስብሰባ እና እዛ ቁጭ ብለን እንዴት ነው ኢትዮጵያኖች ዘራቸውን በአባታቸውም በእናታቸውም ነው እኛ ሲጠሩ የምናውቀው እና እዛ የሚያቀርበው ሰውዬ ኢትዮጵያኖች በአባታቸው ነው ዘር የሚጠሩ ሲሉ አርመናል። እኛ ይሄን አናውቅም። ትራይባሊዝም ኢትዮጵያ ውስጥ የለም። እንደውም ኢትዮጵያኖች ይሄን አያውቁም። በአባት በሁለቱም ነው የሚጠሩት። ይሄ ነው እንደውም ከሌላ አፍሪካ የሚለያቸው። ቅድም ወንድሜ ብሏል፣ የተዋለደ ነው ከሁሉ ቦታና እሳቸው በዛን ጊዜ ኢትዮጵያዊ ብሎ ማንም ሰው መታወቂያ ማውጣት በማይችልበት ዘርህን ወይ አማራ በል ወይ ኦሮሞ በሚባልበት ጊዜ የኢትዮጵያ ድርጅት ማቋቋም አይቻልም ስለተባሉ ነው ማህድን ያቋቋሙት። ግን በውስጡ ግን የነበሩት ሁሉም ብሔረሰብ ተወካዮች እንደነበሩ ተነግሮናል። በኢትዮጵያዊነት ነው የቆሙት። ምንም እንኳን የግድ አማራው ቅድም እንደተባለው እንደዛ ሲጨፈጨፍ እነዚህ ጸረ አማራ ኃይሎች አማራውን ታርጌት አድርጎ ራሳቸው መሪዎቹ በሉት አማራውን ብለው እንደዛ አይነት ሁኔታ በሽግግሩ ጊዜ በደረሰበት ጊዜ ተከላካይ ስለሚያስፈልገው የመላ አማራ ህዝብ ድርጅት የተቋቋመው እንደ ፖለቲካ ፓርቲ ስልጣን ለማያዝ ሳይሆን ህዝባዊ ድርጅት ነው ተብሎ ነው የተቋቋመው። ለስልጣን ማሄድ ነው ተብሎ ነው የተቋቋመው። ይሄንን መጥቀሱ ጥሩ ነው። ምክንያቱም አሁን ሞረሽን ከሞረሽ ጋር ይያዛል ማለት ነው። ምክንያቱም ዝም ብለን ወያኔ በቀደደው ቦይ ፈሰን ሁላችን በዘር ከገባን ከወያኔ አንለይም ማለት ነው። ግን ሞረሽ ራሱ የተቋቋመው እንደ ፖለቲካ ፓርቲ ሳይሆን አሁንም እንደምንሰማው ሲቪክ ነው። ለስልጣን ሳይሆን አማራው ላይ የሚደርሰው የዘር ማጥፋት ለመከላከል ነው የተባለ ነው እንግዲህ እስከምንሰማው ድረስ ማለት ነው። ሌላው መጥቀስ የምፈልገው እና እንደው አጋጣሚውን ካገኘው ይሄ ታሪካዊ ስለሆነ ነው። ለንደን ላይ ቅድም ፕሮፌሰር ኮማንደር ማንስተውታል የፕሮፌሰር አስራትን ሃይማኖተኝነት እና በዚህ በሲኖዶሱ ጉዳይ የሲኖዶሱ አለቃ በመጡ ጊዜ ምን ያህል ለንደን እንዳስተናገደች እና ቤተክርስቲያን እንደታመሰ ሁላችንም እናስታውሳለን። ኮማንደርም በተዋደቁበት ጊዜና እስር ቤት በገቡበት ጊዜ ማለት ነው። ግን ሳልጠቅስም አላልፈው ከጊዜው ጋር ስለሚሄድ ማለት ነው። ፕሮፌሰር አስራት ኦርቶዶክስ ተዋህዶ ክርስቲያን የዛ ሃይማኖት ተከታይ ናቸው። ግን ይሄ ዘረኛ መንግስት የሰራተኛ ማህበሩ፣ የመምህራን ማህበሩ፣ የጋዜጠኛ ማህበሩ ከመያዙ በፊት መፈንቅለ ሲኖዶስ ያካሄደው ቤተ ክህነት ሄደው ነው። ጳጳሶቹን እንዳለ ገልብጦ የራሱን ጳጳሶች ካስቀመጠ በኋላ አባቶቹ ሲሸሹ እንደገና ሲኖዶስ ስብሰባ ጠርቶ የራሳቸውን ያደዋ ሰው አባ ጳውሎስን አስቀመጡ ማለት ነው። አሁን እሳቸው ሲሞቱም ማቲያስን አስቀምጠዋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ታይቶ ተሰምቶ በማያውቀው ከላይ እስከ ታች በአንድ ዘር ይዘውታል። ከትንሽ ቤተክርስቲያን እስከ ትልቅ ገዳማት። ለንደንም ከዛ አልተረፈችም።
20 ዓመት ኖረናል፣ እንተዋወቃለን ብለን ፕሮፌሰር አስራት በሞቱ ጊዜ ማን ፍታት ያንሳ ማርያም ውስጥ እምቢ ነው የተባለው። ምስጋና ይግባቸው አቡነ ገርጎሪዮስ መድኃኔዓለም ቤተክርስቲያን ስለነበረ እሳቸው ናቸው ፍታት ያንሳ። ይሄን ሳልጠቅስ ማለት አልፈልግም ታሪክ ስለሆነ ነው። ግን ወደ መጨረሻው ልምጣና ምን መደረግ አለበት ነው። ምክንያቱም አሁን የእሳቸውን ነገር ስናነሳ እሳቸው ካለፉ በኋላ አገር ደግሞ አሁን አደጋ ላይ የባሰ ሁኔታ ውስጥ እንዳለች ተነክሷል። ወይዘሮ አረጋሽ አንተም ጠቅሰሃል እና ትልቁ ጥያቄ አሁን እሱ ነው ያልተመለሰው። እሳቸውም አያምኑበትም ነበር የዚህን የዘር ልዩነት። አሁን ያለው አደጋ ምንድን ነው? ምርጫ ይባላል። በምንም አይነት ከምርጫ ሳጥን ለኢትዮጵያ ዴሞክራሲና ስርዓት ሊመጣ እንደማይችል ማንኛችንም 25 ዓመት አይተነዋል፣ እናውቀዋለን። ዋና ጉዳይ ምንድን ነው? ይሄ ነገር በሚሆንበት ጊዜ አሁን እነሱ 25 ዓመት የሰበኩት የዘር መርዝ ስላለ አገራችን ህልውናዋ አደጋ ላይ ነው። የታጠቁ ኃይሎች ካሉም እነሱ ያደራጇቸው ናቸው እና እንዴት ወደፊቷ ኢትዮጵያ ትቀጥላለች የሚለው ይሄ የሁሉም ጉዳይ መሆኑና ለዚህ መልስ መስጠት ያለበት ሁሉም እንደሆነ የሚያዋጣው ደግሞ አንደኛውን ድርጅት ብቻ ይዞ ሁሉም ተባብሮ በአንድ ላይ መቆም እንዳለበት የሚለው ተረክቶ አሁንም በተደጋጋሚ መነሳት አለበት። ግን ይሄንን ብዙ ጊዜ ሁላችንም እንለዋለን ማለት በቲዮሪና በአፍ ይባላል፣ ግን በተግባር መቀየር ያስፈልጋል። እንዴት ይሄን እንዴት ተግባር መሬት ላይ እናውለው የሚለው ላይ ሲመጣ ኢትዮጵያውያኖች እንደተባለው ወይ ዛሬ ተነጋግረን እንለያያለን ወይንም ደግሞ መንገዱን አላወቅም። ስለዚህ ይሄንን ጉዳይ ሰጥቶ በተለይ ለንደን ያለነው እንደተባለው ውይይቱ መቀጠል አለበት፣ መነጋገር አለበት። የተጀመሩትን ማጠናከር ያስፈልጋል። አንዳንዶች ለማስተባበር አንድነት፣ ህብረት ለማምጣት አላያንስ ለመፍጠር እየጣሩ ያሉበት ሁኔታ ነው። የሚሻሻል ካለ እሱን አሻሽሎ ወይንም የተጀመረውን አጠናክሮ መቀጠል ያስፈልጋልና ይሄንን ሁሉም ቸል እንዳይለው እና በተለይ አንድነት ኃይል በዘር ሳይሆን በኢትዮጵያ አንድነት የሚያምኑ ምክንያቱም አሁን ሁለት ክፍል ነው ያለው። አንደኛው ኤትኒክ ፌዴራሊዝም እና ኤትኒክ ፖለቲክስን የሚያካሄድ በወያኔ ስርና በዛ ዙሪያ የተደራጁ አሉ። ወይ ሀገራቸውን ነፃ ለማውጣት ነው ወይንም ያው የወያኔውን አይነት አካሄድ የዘር ፖለቲካ ሁሉን ነገር በዘር መነጽር የሚያዩ ናቸው። ይሄ ለኢትዮጵያ ለወደፊቱ አደገኛ ነው። ምክንያቱም የተከፋፈለች ኢትዮጵያን ነው የሚሰጠን ማለት ነው። ሌላው ደግሞ በኢትዮጵያ አንድነት እና በኢትዮጵያዊነት የሚያምን ኃይል አለ። ከተለያየ ድርጅት ሊመጣ ይችላል፣ ግን እሱን ለጊዜው ወደ ጎን አስቀምጦ አንኳር በሆኑ ዋና ዋና ዓላማዎች ስር ተሰባስቦ ኢትዮጵያን ለማዳን መረባረብ አለበት እና ይሄንን ለማለት ነው። እስረኞችን ግን በሚመለከት ዛሬ አንዱ ሲታሰር ለሱ ንጩ ስንል ነገ አንዱ ሲታሰር ማለቂያ የለውም ወገኖች። አንደኛ መጮህ ያለበት ለሁሉም የፖለቲካ እስረኞችና የህሊና እስረኞች ነው። እንዴት ነው የምንመርጠው አንዱ ካለ? ትግሉ እኮ ለአንዳንዶቹ ዛሬ ጀምሯል፣ ወይም ከ5 ዓመት በፊት ከ10 ዓመት በፊት ከ25 ዓመት በፊት እኮ ነው ጀግኖች ያጣነው። ከፕሮፌሰር አስራት ጀምሮ እና ሰፋ ማሩ ያላለቁ አሉ እንዴ? በመምህራን ማህበር ይባል በፖለቲካው ቢወሰድ በማህደም ቢሆን በሌሎችም ያለቁ አሉ፣ እስካሁንም የሚበሰብሱ አሉ። እና አገሪቱ በሙሉ እስር ቤት ነው። ለአንዱ ብቻ አንተው ለሁሉም ነው የምንጮኸው። እና ደግሞ መፍትሄ ነው እንጂ መስጠት ያለብን ሰው በታሰረ ቁጥር ለመጮህ ብቻ አይደለም መሆን ያለበት። እንዴት ሰዎች የማይታሰሩባት የህግ የበላይነት የሰፈነባት እና የሰብአዊ መብት የተከበረባት በህገ መንግስት የምትተዳደር ሁሉንም በእኩልነት የምታይ ኢትዮጵያ እንዴት እናምጣ የሚለውን ነው ማየት ያለብን ነው። እና የሁላችንም ጉዳይ ስለሆነ በአንድነት መቆም አለብን የሚለውን ለማጠናከር ነው መሰለኝ።